የጠፋብ ሞገስ ይሁን የጠፋብ ጸሎት ይሁን የጠፋብ መንፈሳዊ ልምምዶች ይሁኑ የጠፋብ ከእግዚአብሔር ጋር ያለ ጣፋጭ ህይወት ይሁን የጠፋብ ነገር ምንድነው ዛሬ የጠፋባችሁ ተገኝተዋል የጠፉት አህዮች ምን ብለዋል በኢየሱስም ቢዝነሳችሁ የሆነ ነገራችሁ ሉዝ ያደረጋችሁ ሰዎች መልእክት አለኝ ነገራችሁ የወደቀባችሁ ሰዎች መልእክት አለኝ የናንተ አህያ ተገኝቷል አያው ተገኝቷል አሜን ከጎን ያለው ሰው ከዚህ ስትወጣ በሉት የጠፋው ተገኝቷል ተብሎ ይደወላል የሰማ አምላክ ምን ያደርጋል አንቺን በበሽታ ባንቺ ላይ የዘመተ በአጣዳፊ ሁኔታ ለሞትም ያበቃ በሽታ ነው ማየው አንቺ ላይ ከማጋር ይመጣችሁ ብቻሽን ይኸውልሽ አጣዳፊ የሆነ ባንቺ ላይ ወጣውን የሞተን አዋጅ ዛሬ አሜን ጤንነትሽ መከናወኑን አውጅብሻለሁ አሜን አትሞቺም በህይወት ትኖሪያለሽ አሜን አትሞቺም ቁሚ አሜን አትሞቺም በህይወት ትኖሪያለሽ አሜን አትሞቺም በህይወት ትኖሪያለሽ አሜን አትሞቺም በህይወት ትኖሪያለሽ አሜን የጌታን ማዳን አሜን ኢየሱስ ልክ አንቺን በመንፈሴም እንደማይታቀልሽ ሆስፒታል ግሉኮስ ተሰክቶልሽ ምናምን እዚህ ጋር የሆነ የምትተነፍስበት ነገር ተደርጎ ልክ ነው አሜን አሜን አንቺን ያጣደፈሽ ክፉ ዛሬ በኢየሱስ ስም ተወጋ አሜን ብቻሽን የመጣሽው ብቻዬን ያምሻል አዎ አፍንጫሽን ያምሻል አዎ እንዲህ ሆስፒታል አስተኝቷት ዶክተሮች ከበዋት አጣዳፊ የመጣውን አጣድፈን አባረር ነው አሜን የሰማ አምላክ ውጭ ያላችሁ እስቲ አሜን በሏ ካላቦስ ፓራላዲያስ የሰማ አምላክ ምን ያደርጋል እኛም ባሪያዎቹ ተነስተን ለገምተኛ መንፈስ ኋላ ቀር መንፈስ ይሄ ባህላዊ መንፈስ አስሮ ሰፈር የሚያስቀር መንፈስ በኢየሱስም ከናንተ ላይ ዛሬ ወደቀ አንተ ሰፈር ባላ አይደለም እግዚአብሔር በፈጠረ ልክ ነህ አሜን አሜን በኢየሱስም ከሰፈር ልጅ ትለያለህ ከጎን ያለውን ሰው ከጓደኞች የሚለይ ቅባት መጣ በለው አብረው ካደጉት አብረው ከዋሉት ከሰው የሚለይ አንተን ይዞ የሚሄድ የንስር ክንፍ በኢየሱስም ከዚህ ቀን ጀምሮ አይንሽ ተቀየረ ሰው የሚያዩን ሳይሆን ከዚህ በኋላ ከግንቡ ጀርባ ምን እንዳለ ከተራራው ጀርባ ምን እንዳስቀመጡ የሰማ አምላክ ምን ያደርጋል ፎቅ ላይ ያላችሁ ጩና የሰማ አምላክ ያከናውናል በሏ እኛም ባሪያዎቹ ምን እንላለን የሥራ ጊዜ ነው አሜን በሏ ይሄ የእግዚአብሔር የሥራ ጊዜ ነው ለእግዚአብሔር ምንድነው ይሄ የወሬ ጊዜ አይደለም ይሄ የምናንቀላፋበት ጊዜ ሳይሆን ከእንቅልፋችን የምንነሳበት የወሬ ዘመን አይደለም በጌታ በኢየሱስም ነገራችሁ ይወጣል ከፍ ያለ ይሄዳል እየጨመረ ያው እግዚአብሔር ምስክሬ ነው ይሄ ክብር ያገኘው ሰው ነብይ ነው የሚሆነው ይሄ ክብር ያገኘው ሰው ታሪኩ በሙሉ የሚቀየርለት ነው ሆነ በስቲ ይኸውልሽ አሜን ሆነ በይ ሃሌሉያ ሆነ ከማን ጋር ነው የመጣችው ከባለቤቴ ጋር ነው ወሻካና ማለት ጠጋበል ሃሌሉያ ኢየሱስ በሉ ኢየሱስ እዚህ ቤት ገባ እግዚአብሔር ልጅ ሰጣቸዋለሁ እያለኝ ነው የነሱ ጉዳይ ዛሬ ተከናወነ የደስታዋ ቀን ነው አትያዛት የደስታዋ ቀን ነው ልቀቃት ኢየሱስ ጌታ ነው
ለምን አሜን አትልም? አሜን። በታምራት ታምናለህ? አዎ አምናለሁ። በታምራት ታምናለህ? አምናለሁ። ይኸውልህ ስንት ልጅ ነው ያላችሁ? ልጆች የሉንም። ልጆች የሉንም። የሏችሁም። ያንቺ ነገር እየጨመረ ነው የሚሄደው። በጌታዬ በኢየሱስም ነገርሽ እየበለጠ ነው የሚሄደው። እጆቻችሁን አንሱ። ላኮትሮፖ በትክክል የእግዚአብሔር ድምጽ አሁን ተናግሮኝ ልጅ እንደሌላቸውና ልጅ እንደሚወልዱ ከተናገረኝ በትክክል ከተናገረኝ ሕያው እግዚአብሔር እዚህ ቤት አለ። ሕያው እግዚአብሔር እዚህ ቤት አለ። በሚራክል የሚያምን አሜን ይበላ። አሁን እነሱ በእድሜ መውለድ አይችሉም። ባልየው ጋር ነው ያለው ችግሩ። ባልየው ጋር ነው ያለው ችግሩ። መውለድ አይችሉም። በሚራክል ግን ይወልዳሉ። ማይክ ስጠው። ብራዘር ተመርምራችኋል? ያ እኔ ተመርምሬ የሆነ ጄኔቲካል ቁጥር ያንሳል ብለው ያንተ ና እየጨመረ ነው የሚሄደው። እየጨመረ ነው የሚሄደው። እሳቱ እየጨመረ ነው። ያንቺ ነገር እየጨመረ ነው። የመጣው መልእክት አላቅም አንድን ሰው ይዞ ትሄዳል። አሜን ስትሉ ይሆናል። አሜን ካላችሁ ይሳካል። አንድ አሜን የእናንተን ታሪክ ይለውጣል። አሜን ብሎ ያፈረ የለም የሚል አሜን ይበላ። ዘሎ አንድ ሰው አሜን ይበላኛ። ይጨምርና እንደገና አሜን ይበላኛ። የሰማ አምላክ ምን ያደርጋል? ያከናውናል ብለዋ። ነገር ሁሉ በድምር አይመጣም፣ በታምራትም ይመጣ። ያንተ ምን አነሳሉ? ጀስት ስፐርም ነምበር አነሰ። ስፐርም ነምበር አነሰ። ያንተ አንሷል። ስለዚህ መውለድ አትችልም ነው። ልጸልይ አሁን። ሁሉን ታደርግ ዘንድ ቻይነ ሐሳብ በጌታዬ በኢየሱስም አሁን ከአባቴ ጋር ተመካክሬ ነው የተነሳሁት። የእናንተ ነገር እየጨመረ ይሄዳል። ምን እንዳለ ሰምታችኋል? አባታችን ምን እንዳለ ሰምታችኋል? ልጆች የሉኝም እኮ ነው ያለው። ልጅ አይደለም ያለው። አይ እሱ ራሱ እኮ ገብቶታል። ዛሬ ልጆቻችሁን አስመለስኩ። አሜን። ቁሙ፣ ባልና ሚስት ቁሙ። ሁሉ ሰው እጆቹን ይዘርጋ። እጆቹን ይዘርጋ። መንፈስ ገባብኝ፣ በእግሮቼም አቆመኝ። በኢየሱስ ስም ልጅን እየፈጠረ ነው አሁን አንቺ ውስጥ። ልጅ ማህፀንሽን እየፈወሰ ማህፀንሽን እየፈወሰ አሜን። ዛሬ አሜን። ሃሌሉያ። ሪሲቭ። የተወደዱ ልጆችሽን ያዥ። የተቀቡ ልጆችን ያዝ። ይሆንልህ፣ ይከናወንልህ፣ ይሁንላችሁ። እስቲ ያዝ 7 ወር 8 ወር ያዝ 9 ወር ያዝ ፎላዲቫ ይሁን ምንም ሳይጨመር እግዚአብሔር በራሱ ሰው መፍጠር ከሌለ ነገር ውስጥ የሌለን እንዳለ አድርጎ የሚጠራ ምን አድርጎ የሌለውን ምን አድርጎ የለም እኮ እንዳለ አድርጎ የሚጠራ ለሙታን ህይወትን ምን የሚያደርግ የሚሰጥ ኦሬዲ የሞተ እኮ ነው። ለሬሳ እንቀሳቀሳል። አንተ ከጎን ያለው ሰው ዛሬ ሬሳ ይንቀሳቀሳል በለው። ሬሳ ይሆን አሁን ያንተ ቢዝነስ ይንቀሳቀሳል። አሜን። በቃ እግዚአብሔር ሬሳ ማንቀሳቀስ ይችላል። አያ ጁሳላ ኩቫኒ ትራፓሶ ብራድ ማድሮቫኒ ያማሶ ተያዙ። ሁለታችሁ
አባት ሆይ በኢየሱስ ክርስቶስም ለዚህ ቤት ደስታ ስለምታበቃን እናመሰግናለን። አሜን። እናፍቃለሁ ልጅ አቅፈው እዚህ ቤት እናፍቃለሁ። አሜን። እስቲ እጆቻችሁን አንሱና እናፍቃለሁ በሉ። አንተ ሰው ተከናውኖለት ማየት እናፍቃለህ? እስቲ እጆቻችሁን አንሱ። እናፍቃለሁ። ትንቢት የመጣላቸው ሰዎች ሲጸንሱ ማየት እናፍቃለሁ። ሲወልዱ እናፍቃለሁ። ልጅ አቅፈው ሲንከባከቡ፣ ልጅ አቅፈው ሲጫወቱ እናፍቃለሁ። ወግ ሲያዩ እናፍቃለሁ። ቀንዴ ከፍ አለች፣ አፌም በጠላቶች ላይ ተከፈተ፣ ልቤ በእግዚአብሔር ጸና። የባሪያይቱን ውርደት ተመልክቷልና ምስኪኑን ከትቢያ ካመድ ላይ ያነሳል፣ ካለቆች ከመኳንንት ጋር በዙፋን ያስቀምጣል። እናፍቃለሁ። አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነው። እናፍቃለሁ። አረ አንድ ሰው ጮሆ እናፍቃለሁ ይበል። ያንቺ ነገር ተሰርቶ ማየት እናፍቃለሁ። ከጎን ያለውን ሰው ንገረው፣ ያንተን ብልጽግና እናፍቃለሁ፣ ያንተን ቅባት እናፍቃለሁ። ንገሩልኝ እንጂ እናፍቃለሁ። እኔ ያልኳችሁን ብቻ አይደለም፣ ያንቺ ነገር ንገሯት እስቲ። እናፍቃለሁ። እግዚአብሔር ባርኮ እናፍቃለሁ። እግዚአብሔር አሳድጎ እናፍቃለሁ። ለምድር ስትተርፍ ማየት እናፍቃለሁ። የመጣልህ ትንቢት ሲፈጸም እናፍቃለሁ። ኢትዮጵያ ስትባረክ ማየት እናፍቃለሁ። እግዚአብሔር ሲጎበኘን ወራማ ታራላቦቦ ዳቦ ሲሆን አገሩ እናፍቃለሁ። ረሃብ ሲነሳ እናፍቃለሁ። ርዛት ሲነሳ እናፍቃለሁ። ምን ትናፍቃለህ ካላችሁኝ፣ እነዚህ ሰዎች ተከናውነው እናፍቃለሁ። መውለድሽ አይቀርም። አሜን። ሃሌሉያ። ሻካና ማዱራ ጋናስ ሸራ ባዶራ ካና ማዲራ ጋናስ መካኒቱ 7 ወለደች። ብዙ የወለደችው ደከመች ይላል። ይኸውልሽ እየደከሙ ሲሄዱ አንቺ እየጨመርሽ። አሜን። በኢየሱስ ክርስቶስም ትዳራችሁ ሲሰራ ማየት እናፍቃለሁ። የተፋታችሁ ትዳራችሁ ሲመለስ ማየት እናፍቃለሁ። ነገር እየተቀየረልኝ ነው። አሁንም ይቀየራል፣ ለዘላለም ይቀየራል። ሻላባባባ እንደ መብረቅ ላይ የእግዚአብሔር ክብር አለ። በኢየሱስም በላችሁ ላይ ይወድቅባቸዋል። እጆቻችሁን ዘርጉ፣ ሁላችሁም ዘርጉ፣ ጸልዩ። በናዝሬቱ በጌታ በኢየሱስ ዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ። ጩና አውጣ ላፕሮዜትራ ፓሶ ፕራዲያልባው ሰባባባዞ ያባባባዞ ሪባባዞ ክራባ ፓ ዞማ ትራፓ ጩና ልቀቃት። ጩኸውጣ አይቼዋለሁ። እላዋ ላይ እባብ ተጠምጥሞ በሌሊት እየመጣ ያሰቃያታል። የእብደት መንፈስ ጩና አውጣ፣ ጩኸውጣ እጅሽን ከፍ አድርጊ። ሁለቱንም ኦርቶዶክስ ነሽ? እኮ አንገትሽ ላይ ያለው ክር ይናገራል። እግዚአብሔር ያዳላል። እግዚአብሔር አዳላ። ኦርቶዶክስ ጴንጤ ብሎ ያዳላል። አንቺን የሰራሽ ማን ነው? እግዚአብሔር። የፈጠረሽ ማን ነው? እግዚአብሔር። አሁን ምን ተሰማሽ? በቃ ነገር ቀሎኛል። ላኮቫኒ ትራፓሶ ፕራዲያ ሌላ ነገር ታገስ ብትለኝ ምንሽ ናት? እህቴ ናት። እሺ አንቺስ? እኔ በጌታ ነኝ። በጌታ ነሽ? አዎ። እሺ ከፊት ነው ዛሬ የተቀመጣችሁት? ለመጀመሪያ ጊዜ ነው የመጣሁት። እኔ ጌታን ያገኘሁት አረብ ሀገር ነው። ከአረብ ሀገር ነው የመጣሽው? አዎ። በዩቲዩብ ነበር የምታየው? አዎ ዩቲዩብ ላይ ሰብስክራይብ አድርጌ እከታተል ነበር። ትከታተያለሽ? ዩቲዩብ ላይ ያየሽው ነገር ሪል ነው። አሜን። እውነት ነው። እውነት ነው። የእህትሽ ቀንበር እዚህ ቤት ተሰበረ። አሜን። ፕሬዘንስ ቲቪ ቻናል ላይ ያንቺ እህት ቀንበር ተሰበረ። አሜን። እሺ ደስተኛ ነሽ? ጌታን ትቀበያለሽ? ኢየሱስ በይስቲ
ኢየሱሴ አመሰግናለሁ፣ እወድሃለሁ፣ ታሪኬን ስለለወጥክ፣ ቀንበሬን ስለሰበርክ፣ አመሰግናለሁ። ዓለምን፣ ሰይጣንን፣ ስራውን ክጃለሁ፣ አንተን ተቀብያለሁ። ስሜን በሕይወት መዝገብ ላይ ጻፍልኝ፣ በኢየሱስ ስም አሜን። የቤተሰባችሁ ቀንበር ተሰበረ። አሜን። መድኃኒት ወስደ ነበር። እኔ እዛ ያለው ነው እንዴ? እኔ ሳሌር ነው እንደዚህ አይነት ምንድነው ያልኩት? እላዋ ላይ ዘንዶ እላዋ ላይ ተጠምጥሞ ብዬ ምንድነው ያልኩት? የእብደት መንፈስ። እርግጠኛ ናችሁ? ሰምታችኋል? የእብደት መንፈስ ዛሬ ተሰብሯል። የሰማ አምላክ ምን ያደርጋል? ዘንድሮ በሉት የሰማ አምላክ የኔን ነገር ማከናወን ጀምሯል። በዚህ ዓመት ነገር ይከናወናል። የጀመርኩት ይከናወናል። ያቀድኩት ይከናወናል። ያየሁት በመንፈስ ይከናወናል። በእኔ ላይ ያለው እጥፍ መንፈስ ባንተ ላይ ይምጣ፣ ባንተ ላይ ይምጣ። ከሱ ጋር ነሽ፣ ባለቤቱ ነሽ። እቺ እጆቻችሁን ዘርጉ። ለነሱ ደግሞ ላኩቪኒኒኒ ሳምባራ ላቦቦ ኤላማማማማ ሶፕራ እግዚአብሔር በዚህ ሰው ስራ አለኝ ይለኛል። ስራ አለኝ አለኝ ጌታ። ስራ አለኝ፣ በቃ ምሰራው ስራ አለኝ አለ። አሜን አሜን። ሬላ ዳና ግሪዛንቶ እጆቻችሁን ዘርጉና የእግዚአብሔር ቅባት በሉ። ሃሌሉያ ባንተ ላይ መጣ የእግዚአብሔር ቅባት፣ የእግዚአብሔር ቅባት በሉት። የእግዚአብሔር ቅባት ከሞን ቅባት በሉልኝ። ቅባት የእግዚአብሔር ቅባት። እሺ ይሄ ሰው ዛሬ ታሪኩ በሙሉ ይለወጣል። አሜን። ይኸውልህ እግዚአብሔር ለስራ ይፈልጋል። አሜን አሜን። አንተ ሚኒስተር ለማድረግ እግዚአብሔር ለማገልገል ራስን ትሰጣለህ? yes ትሰጣለህ? አዎ። መሻት ነው? አዎ። አሁን እየሰራ ነው የምታገለግለው? አገለግላለሁ። አሁን ሙሉ ለሙሉ ስራ የሚያስለቅቅ ቅባት እየመጣ ነው። ሃሌሉያ። እግዚአብሔር ከፈለገ ብዙ ጊዜ አገልግሎትን እኔ እሸሻለሁ። ትሸሻለህ? ወዴትም መሄድ የለም። ዛሬ ለሳንቶ ተይዛል። ይኸውልህ አገር የሚያስለቅቅ ቅባት መጥቶባል። ላዛኮቶ ስራ አይደለም አገር የሚያስለቅቅ ቅባት መጥቶበታል። አሜን አሜን አሜን። ይኸውላችሁ እስቲ እጆቻችሁን ዘርጉ። አንዳንዶቻችሁ ስፍራችሁን የሚያስለቅቅ ቅባት ይመጣል። ከያዛችሁት ነገር የሚበልጥ መጎናጸፊያ ላያችሁ ላይ ይወድቃል። እጆቻችሁን ዘርጉና በዚህ ሰው ላይ አሁን ቃል አውጡበት። ይኸውልህ መጀመሪያ የምትገባው ሱማሌ ነው። ሱማሌ ትገባና ከሱማሌ ወደ ካናዳ ትሄዳለህ። ሪዛኮቶ ፕሬቫ I received in the name of Jesus። ይኸውልህ አንተ እግዚአብሔር ልዩ የሆነ ኮሊንግ ለሱማሌ ሰጥቷል። ዛክሮቫሊፓ አሜን አሜን አሜን። ይኸውልህ ቆይ በዚህ ባሌን አልፈ የሷ የትውልድ አገርሽ ነው? የት ሀገር ነሽ? ባሌ። አንተ እግዚአብሔር ለሱማሌ ነው በቃ። አሜን። ራዛቶ ፕሬቬሌ ለኔ በሉ እስቲ የእግዚአብሔር ቃል በቂ ነው። የእግዚአብሔር ቃል ነገሬን እንደሚቀይር አምናለሁ በሉ እስቲ። የሰማይ አምላክ ምን ያደርጋል? ጠላት አይኑ እያየ ምን ያደርጋል? ውሰድ። የሰማይ አምላክ ምን ያደርጋል? ያከናውን። እኛ እግዚአብሔር ሲያሳፍር አናውቀውም፣ ሲያከናውን ግን ምስክር ነኝ። እስቲ እግዚአብሔር እንደሚያከናውን ኮንፊደንስ ያለው ይቁም። አሳፍሮና አቅም አንገት ደፍተን አናውቅም። እሱን ይዘን አፍረን አናውቅም። እሱን ይዘን ተሸማቀን አናውቅም። የሰማይ አምላክ ያከናውናል።
እጆቻችሁን ዘርጉላት። ጌታ እንደዚህ ይለኛል፣ እየባረኩ ባርክሻለሁ። አሜን። እጆቻችሁን ዘርጉና አንድ ጊዜ ባርኳት፣ ተባርካ ትቀራለች። አሜን። ቃል አውጡባት፣ በኢየሱስም ይሰራላታል። አሜን። አሁን አንድ ነገር በራእይ ያየው የማየው የሆነ የሚጋገሩ ዳቦዎች እንደዚህ የተጋገሩ ዳቦዎች እኔ መስራበት የራስሽ ድርጅት ሚኒ ማርኬት አለኝ። ጎኑ ደግሞ ዳቦ ቤት አለ። ሚኒ ማርኬት አለ ከእንትን ጎኔ ዳቦ ቤት አለ። ያንቺ ኢሚዲየት ጎንሽ ዳቦ ቤት ነው። አዎ ኢሚዲየት አጥር እንትን ያንቺ ግድግዳሽን ይዞ ዳቦ ቤት ገባው። ድግምት ላፈርስ። አሜን አሜን። ይፍረስ። አሜን። በጌታ አይደሉም ጨለማ ነው ቤታቸው። አንቺ ላይ የሚሰራውን አታውቂም። ዲፕረስድ እንድትሆኚ ኢየሱስ ስም። ዲፕረስድ እንድትሆኚ ይኸውልሽ፣ እያለሽ እንደሌለው ሰው ተስፋ እንድትቆርጪ በኢየሱስ ስም ባንቺ ላይ አይሆንም። አሜን። አይ ነክተንበታል። አሜን። ተነክቶበታል። ኢየሱስ ጌታ ነው። ቀድመን በላዩ ላይ ወጣንበት። ፈጥነን እገስባት አይደል የሚለው? ፈጥኜ በላዩ ላይ ወጣው። አሜን። በአምላካችን ስም ዛሬ ረገጥ ነው። አሜን። ሙስሊም የጠመጠመ ሰው ያለው ከነሱ ጀርባ የሚሰራ ስራ ያለው በኢየሱስ ስም ቤቱን ለቃሽ እንድትሄጂ አይሆንብሽም። አሜን። ጻድቅ እያሸነፈ ነው፣ እየበዛ ነው የሚሄደው። አሜን። እየተከናወነ ነው ነገሬ በይ። እየተከናወነ ነው ነገሬ። እስቲ ነይ ለትዳርሽ ልጸልይ። የትዳር ቀለበትሽን ስጭኝ። እዚህ ጋር ይዤ ጸልያለሁ። አባት ሆይ ሎ ፕሬዘንት ክራፓ ሶፕራዲያ ላባቻና ማጥለ መንፈሳዊ ነገርሽ እየወጣ የመጣው አሁን ነው። ልክ ነው። መንፈሳዊ ነገር አሁን ነው የጀመርሽው፣ እንደ አዲስ ማለት ከዜሮ። ይኸውልሽ ባለማወቅሽ ዘመን ሰይጣን ተጫውቶብሻል። ሁሉንም ነው ያስጣለሽ ከእጅሽ። እኔ አሁን ስለ ትዳር ነው አይደል መጸለየው? የትዳር ቀለበትሽን ይዤ እየጸለይኩ ነው። ሰይጣን የተዋጋሽ ቦታ ነው። ተረተሻል፣ ተሸንፈሻል። ዛሬ ግን በጌታ በኢየሱስ ክርስቶስም የተሰራብሽን ሁሉ አፈረስኩ። አሜን። ከሷ ጋር የመጣችሁ ቁሙ። ነገሬ እየጨመረ ሄደ በይ። ነገሬ እየጨመረ ሄደ። ወደ ሰሚት ወደ ሴምሲ ምናምን የተዘጋጀልሽን ክብር ያለው። አሜን። ምንድነው ወደዛ ያለሽ ነገር አለ? አሁን የሆነ መሰረት የወጣ ምሰራው ቤት አለ። ምን የወጣ መሰረት የወጣ ይከናወናል። አሜን አሜን። በኢየሱስ ስም በሏት። ያንቺ ነገር እያደገ ነው የሚሄደው በሏት። ገና እኮ ነው ያንቺ ነገር ገና ነው በሏት። ገና ነው በሏት። የናዝሬቱ ኢየሱስ የይሁዳ አንበሳ ቤቱ አንበሳ ስለሞላው አመሰግናለሁ። አሜን። ከዚህ ቀን ጀምሮ ቤታችሁ ከበሮ፣ ማሲንቆ፣ በገና አሜን ከተሰቀለበት ወርዶ አሜን ለጌታ የሚደረደርበት አሜን። ዛማትሮፖስ ፕራዳላ ባጃራ ማክራላ ባባ አሜን። ቆይ አንድ ቤት ውስጥ ገባው። አሜን። የጌታዬ መንፈስ ይዞኝ ገባ። እንደዚህ ወደ ጎን ጠባብ ነው፣ ወደዚህ ግን ረጅም ነው ቤቱ። ቴሌቪዥኑ ያለው ከዛ የቴሌቪዥኑ ማስቀመጫ ጥቁር ነው፣ በመስታወት ነው። የመስታወት ነው፣ ጥቁር ነው። ቴሌቪዥኑም ጥቁር ነው፣ ማስቀመጫውም ጥቁር ነው። የመስታወት ነው። የማን ነው? የተቀባው እንደ ቢጫ ነገር፣ ቢጫ ሳይሆን እንደዛ የማ ቤት ነው? የምኖርበት ቤት። አንቺ የምትኖርበት ቤት ነው። እቤትሽ ገብተናል። ትፈቅጃለሽ? አዎ። አሁን እንደምለው ነው። ቤቷ ገብተሻል? አዎ ገብተሻል። በደንብ እንደሚባለው ነው። አዎ ያንቺ ቤት ነው ማውራው። እሺ በኢየሱስም ቤትሽ ያለውን ክፉ ወጋውት። አሜን በይ። ዝም ብለሽ አንቺ አሜን። የአንቺ ነገር እየተከናወነው አሜን በይ። ጉባኤ ሁሉ ይዘርጋ። አሜን። ቤትሽ ያለ ክፉ ይወጋ በሏት። ይኸውልሽ ቴፕ አለ ምናምን አለ፣ ግን መንፈሳዊ ነገር ራሱ እንዳትከታተይ። እግዚአብሔር ይመስገን ስለ ፕሬዘንስ ቲቪ። እሱን ብቻ ነው የምታዩ።
ይኸውልሽ ቤትሽ ውስጥ መንፈሳዊ እንቅስቃሴ እንዳይደረግ ተዘግቷል። ቤትሽ ውስጥ መንፈሳዊ ነገር ምንም አይነት እንቅስቃሴ እንዳይኖር ቤትሽ ውስጥ የተዳፈነ ስፒሪት ዛሬ በኢየሱስም ወጋውት። አሜን። አብራችሁ ነው የምትኖሩ? ያንቺ ቤት ልክ ነው አሁን እንዳልነው ነው? አዎ ከዋናው ቤት ቀጥሎ ያለ እንደዚህ እንደ ሰርቪስ ረጅም ነው። ሜንታ ቤቶች አሉት እዛ ውስጥ ነው ገገባ። ቴሌቪዥኑም እዛ ቤት ነው ያለው? እዛ ቤት ውስጥም አለ። አዎ ቲቪ ጥቁር በየቦታው ቲቪ ያለው እዛ ውስጥ። እግዚአብሔር ወይ ስለዚህ ቤት አመሰግናለሁ። አሜን። የዚህ ቤት ራስ ክርስቶስ ነው። አሜን። እሺ ልጸልይ። አሜን። እጆቻችሁን ዘርጉ። ኦኬ አንቺ እሷ ቤት ይሁን እንጂ አንቺ የምትሆኚው በራስሽ ቤት ነው፣ በራስሽ ክፍል ነው። አዎ እሱ ቤት ውስጥ ወጋውት። አሜን። በጌታዬ በኢየሱስ ክርስቶስ ክብር ቤቱ አገባ። ክብር ቤቱ አገባ። ክብር ቤታችሁ ገባ። በኢየሱስም ክብር ቤታችሁ ገባ። ክብር ቤታችሁ ገባ። ክብር ቤታችሁ ገባ። ክብር ቤታችሁ ገባ። አሜን። ያጁ ይሄ ታምራት ነው። አሜን። 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 በኢየሱስም ነገርሽ እንደተከናወነ ምልክቱ ነው። አሜን። ከየት ነው የመጣችሁ? ጅዳ ከኤርትራ። ነገርሽ ተለወጠ። አሜን። ውብ ሆነ ነገርሽ። አሜን። ተሰርቶ አልቆ ወጣ። አሜን። ያንቺ ነገር ኢን ፕሮሰስ ሳይሆን ኦሬዲ አውትፑት ሆኗል። አሜን። ያንቺ ነገር ኢትስ ደን አልቆ ተሰርቶ አሜን። ኢትስ ኦሬዲ ፊኒሽድ። አሜን። ኢየሱስ ጌታ ነው። ጂላኩሲንዳማ ሳምብሮዲ ኤናማ ሶምባ ኦምባራዲማ ሉፕራዲያ ባባ ሶፕራዲያ ብሮዲያ ማማሳ ኡቫንዳራ ለቦቦ ሰይጣን ሊያጠፋሽ ወዳንቺ ሰዎችን ይዞ እየመጣ ነው። ቆይ ስሚኝ፣ ሰይጣን ሊያጠፋሽ መጥፎ ውሳኔ እንድትወስኝ ሊያረግሽ ነው። በኢየሱስ ክርስቶስም እግዚአብሔር ካንቺ ውሳኔ ቀደመ። አሜን። አንቺን ሊያጠፋሽ ካለው ውሳኔ የናዝሬቱ ኢየሱስ ቀደመ። አሜን። እሺ የኔ ውሳኔ በይ። የኔ ውሳኔ አይሆንም። የእግዚአብሔር ውሳኔ ይሆናል። ሪሌሽንሺፕ ጋር ከምናምን ጋር የተገናኘ ነው አሁን የምናገረው። where is your husband? የለሽም ባል? የለኝ። አያችሁ እግዚአብሔር ማለት ይሄ ነው። this is my God። ልትወስኝ ነው። ይሄ ውሳኔ ውስጥ ሞት አለበት። ይሄ ውሳኔ ውስጥ ጥፋት አለበት። እግዚአብሔር ግን አንቺ ለጥፋት አሳልፎ ለዘላለም አይሰጥሽም። አሜን። እስቲ እግሬን ከመሰናከል በይ። እግሬን ከመሰናከል ይጠብቃል። ወድቄ በድንጋይ እንዳልሰናከል መላእክቶች ስለኔ ያዛል በይ። ያልሆነው ለበጎ ነው በይ። የሆነውም ለበጎ ነው። አላገባሽም? አላገባም። ጌታ እግዚአብሔር ዛሬ ታምራትን ባንቺ ቤት ያደርጋል። አሜን። ታምራት ይሆናል በይ። ታምራት ይሆናል። በታምር አገባለሁ። በታምራት ወልዳለሁ። የኔ ነገር ተሰርቶ አልቋል። ሁሉ ሰው እጁን ይዘርጋ። ወደዚህ ወጣት እግዚአብሔር አንተን ይባርካል። አሜን። ግን ነፃ ወጥተህ ነው የምትባረከው። አሜን። ነፃ ሳትወጣ እግዚአብሔር አይባርክም። አሜን። አሁን እግዚአብሔር በዚህ ሁኔታ ከባረከ አንተ ለእግዚአብሔርም አትሆንም፣ ለራስህም አትሆንም። አሁን ቢመጣ ሁሉ ነገር ያጠፋል አንተን። ግን እግዚአብሔር ህይወትን ያርመውና ያስተካክለውና በለማ መሬት ላይ ዘሩን ይዘራል። አሜን። ለእግዚአብሔር ማልቀስ ትጀምራለህ። አሜን። በቃ ህይወት አማረ። አሜን። ይኸውልህ ሰይጣን ነገርህን ሁሉ ዘጋግቶት ያለው ነገርህ ተዘጋግቷል። የተዘጋው አንተ የምትገኝበት መንገድ ነው አንዱ። ሁለተኛ ደግሞ ነገርን አዘግቶ ራስን አንቀ እንድትሞት ነው። ይሄ የጨለማ ስራ ነው። ከህይወት ላይ ፈረሰ። አሜን። ወደፊት ውጣ በጌታ በኢየሱስ ስም። ልጆቻችሁ ይባረኩ። አሜን። በሷ እድሜ ያሉ ልጆቻችሁ ይባረኩ። አሜን። ህፃናት ልጆቻችሁ ይባረኩ። አሜን። በኢየሱስ ክርስቶስ ስም እግዚአብሔር የሰጣችሁ ፍሬዎች ይባረኩ። አሜን። አባቶ ጸልያለሁ በጌታ በኢየሱስ ስም
እቺ ብላቴና የተባረከች ትሁን። አሜን። በነገር ሁሉ ትባረክ። አሜን። ትባረክ። አሜን። አንቺ እንደ አባትሽ ዶክተር ነው የምትሆኚው። አሜን። በኢየሱስ ክርስቶስ ስም። አሜን። በቃ በመንፈስም በስጋም ነው የምትሰሪው። አሜን። በፈውስ ተቀባይሽ ዛሬ። አሜን። የእግዚአብሔር ክብር ባንቺ ላይ ይምጣ። አሜን። ለብዙ ሺህ ህዝብ ትረፊ። አሜን። you are blessed። አሜን። አሜን። ለአንተ መጸለይ ይችላል? ያችላል። አዎ። እጅን ከፍ አድርግ። ኢየሱስን ተወደዋለህ? እወደዋለሁ። እግዚአብሔር ሆይ በል። እግዚአብሔር ሆይ አመሰግናለሁ። አመሰግናለሁ ስለሰጠኝ ክቡር ስጦታ አመሰግናለሁ። ልጅህን ኢየሱስን ለኔ መስዋዕት አድርገህ ስለሰጠህ አመሰግናለሁ። ኃጢአቴን በደሌን መተላለፌን ሁሉ በልጅ በኢየሱስ ደም እጠበው። ልጅህ አድርገኝ። ተቀበለኝ። ስሜንም በሕይወት መዝገብ ላይ ጻፍልኝ። አሜን። አንተ ይኸውልህ እግዚአብሔር አምላኬ ከሞት ሲያስመልጣየው። አሜን። ይኸውልህ ጥሩ ካልሆነ ስፍራ እግዚአብሔር ከማይከብርበት ስፍራ ነው ብጥብጡ የተነሳው። ግን አንተን በስለት የሚመጡብን ሰዎች የጌታ መንፈስ አሳየኝ። የሆነ አንሶላ ምናምን ተሰጥቶ ግቢ ውስጥ ፔንሲዮን አልጋ የሚከራይ አልጋ ያለበት ቤት ግቢ አልጋ ዋሪዛ ፔንሲዮን ነው የተከራየው። አሁን እዚህ አዲስ አበባ ፔንሲዮን ነው ተከራይቶ ያለው አዲስ አበባ። አንተ ትጠጣለህ? ትጠጣለህ? አንዳንዴ ነው ሁሌ ነው? አንዳንዴ። ከዚህ ቀን ጀምሮ በኢየሱስ ስም ጨለማ ካንተ ላይ ተነሳ። አሜን። ይሄ ልጅ ይኸውላችሁ ደም የጠማው መንፈስ ሊመታ ወጥቷል። ደም የጠማው መንፈስ በኢየሱስ ክርስቶስ ስም ደም የጠማው መንፈስ ይሄ ልጅ የሚፈልግ በኢየሱስ ስም ዛሬ ተወጋ። አሜን። በናዝሬቱ በጌታ በኢየሱስ ስም ይሄ ወጣት ነፃ ይውጣ። ሰውነቱ ይንቀጠቀጣል። በጌታ በኢየሱስ ክርስቶስ ደም ነፃ ይውጣ። በክርስቶስ ኢየሱስ ክቡር ደም ነፃ ይውጣ። ተፈታው በልስተ ተፈታው። ከዚህ በኋላ አልጠጣም በልስተ ከዚህ በኋላ አልጠጣም። ከዚህ በኋላ አልጠጣም። ክፉ ወደ አፍ አይገባም። ከዚህ በኋላ ውስጥን ቀደስኩት። አሜን። አሁን እየጸለይኩልህ ምን ተሰማ? የሆነ ማለት ትንሽ አካሌ እንትን ፈታፈታል። ትንሽ ፈታፈታለ። ዛሬ አካላችሁ ላይ ያለ የትኛውም ነገር በኢየሱስ ስም ይለቃችኋል። ፈታፈታ ትላላችሁ። አሜን። ብራው ባካችሁ። ፈታፈታ አልከው። ከዚህ በላይ በኢየሱስ ስም የነጻነት ዘመን አለ ከፊት። አሜን። አሜን። ብዙ ሚሊዮን ብር ብዙ ዶላር እንዳገኘ ሰው ልብ ደስ ይለዋል። አሜን። በባዶ አሜን። ምንም ሳትጠጣ ውስጥ በቃ ይዝናናል። አሜን። ያጎቴ ልጅ ነው። ልጸልይለት ፕሊዝ? አባቶ የዚህን ሰውን አይምሮ ፍታው። አይምሮን ፍታው። የአእምሮ ህመምተኛ ነው። አእምሮ ህመምተኛ ነው። አእምሮ በጣም ህመምተኛ ነው። ምንድነው? አይምሮ ላይ ነው ችግሩ። እዚህ ጋር ሱፍ ለብሶ ዘንጦ ከቤተሰብ ጋር ሰርግ እኮ ነው ቁጭ ብሏል። ይኸው ጌታ ምስክር ይኸው ይመስላል። አይምሮ ምን ሆኗል? ብዙ ጊዜ በቃ ላይክ 15-20 አመት ይሆነዋል። ምን ሆኖ? በቃ በመካንትን በመድኃኒት ነው። የት ነው የሚኖረው? አስመራ ነው የሚኖረው። አስመራ ነው የሚኖረው? አስመራ ገባው። በዚህ ሰው ላይ ያለውን ድግምት አፈረስኩ። አሜን። በኢየሱስ ክርስቶስ ስም ይሄ ሰው ነፃ ይውጣ። እጆቻችሁን ዘርጉ። ደስ አለክ? አሜን። በጣም ደስ አለኝ። በጣም ደስ አለኝ። አንተ ኦርቶዶክስ ነህ? እግዚአብሔር ያዳላል? ኖ አያዳላም። ቆይ እውነተኛ እግዚአብሔር እንደሆነ አመንካው? አምናለሁ። ታምናለህ? እውነተኛ እግዚአብሔር ነው። ይሄን ሰው አሁን በምን መርምሬ ላቅ እችላለሁ? በእግዚአብሔር በቃ ይሄንን የፈወሰው እግዚአብሔር እመነው። አንተ ከዚህ ቀን ጀምሮ እውነተኛ አምላክ እንደሆነ አምናለሁ። አሁን የተቀበልከው እሱ ነፃ የሚያወጣ አምላክ ነው። አሜን። ይሄን ማየት ብቻ አይደለም፣ እዛ ደግሞ ተፈውሶ ታያለህ። አሜን። ለምን አሜን አትልም? አሜን። አሜን በል። አሜን።
እሺ ሁሉም ሰው እጁን ይዘርጋ ወደ እነዚህ ፋሚሊ በኢየሱስ ስም እኔ በመንፈስ ያየሁትን ነገር ልናገር ትፈቅዱልኛላችሁ ማዘር አዎ ይኸውልሽ ምን አየው መሰለሽ በመንፈሴ ምላጭ አየው ምላጭ ሰውነት ሲቀዳየው ምንድነው ሰው ኦፕሬሽን አርጋለች አሁን ቅርብ ጊዜ መቼ 6 ወር ወይ 5 ወር ቢሆን ኦፕሬሽን አረግሽ አንቺ አዎ አድርጌያለሁ አሁን መድኃኒት እየወሰድኩ ነው ልክ እንደዛ አይነት ነገር ነው ማየው ፈውስን ባንቺ ላይ እናገራለሁ አሜን ፈውስን በእናንተ ላይ እናገራለሁ አሜን በእናቴ ላይ በኢየሱስ ክርስቶስ ስም ሊገልሽ ይወጣ የጨለማ አሰራር ፈረሰ አሜን ይኸውልሽ አሁን ኦፕሬሽን ምኑ ጋር ነው ያደረግሽው ኦፕሬሽን ማጠቃለያ ነው ያደረኩት ሙሉ ኦፕሬሽን ይባላል እንዴ ከላይ እስከ ታች ከፈቱት ይኸውልሽ አንቺ ከፊት ነው እንደዚህ የተደረግሽው ስሜቱ ያለው ከኋላ ነው መጀመሪያ ወገቤን ያመኝ ነበር ወገብሽን ነው መጀመሪያ በቃ መራመድ እንዳትሽ እግርሽን ፈታ እንዳይል እግርሽን የሚያስር በኢየሱስ ስም አሜን አባቴ ሆይ ስለፈወስካት አመሰግናለሁ አሜን እንደገና ኦፕሬሽን ታረጋለሽ ሁሉ እንደገና ኦፕሬሽን ታረጋለሽ ብሎኛል ከፊት ውጪ ኦፕሬሽን ታረጋለህ ተብያለሁ አንተ አዎ እንዲሻለ አንተ እኔ ምንድነው ያየሁት በመንፈስ የሚያመ ቦታ ላይ ያዝ በኢየሱስ ደም ምን ነው እዚህ ወገቤ ጨጓራዬ እና ጉልበቴንም እንደዚህ ያመኛ እና ኦፕሬሽን የምትደረገው ኦፕሬሽን ደረግ ጨጓራዬ ነው ይሄ ወገቤና ጉልበቴን ግን እንደዚሁም ያመኛል ያንተን ነገር በኢየሱስ ክርስቶስ አስፈታው አሜን እጆቻችሁን ዘርጉ ወንድሜ በኢየሱስ ደም በኢየሱስ ደም ጸጋው መጥቶ ማንንም በሽተኛ አይሆንም ጸጋው ተለቆ ማንንም በኢየሱስም ተንከራታች አይሆንም ጸጋው ተለቆ እኛ ጋር መጥቶ ኢትዮጵያ መጥቶ ነገራችን በኢየሱስም ታስሮ አይቀርም አሜን አባት ሆይ ፈውስ በጨጓራው ላይ አሁን ይምጣ አዲስ ጨጓራ ነው የሚበቅልልህ አሜን በኢየሱስ ክርስቶስም አዲስ ጨጓራ አሜን የጌታዬ የኢየሱስ ደም ያንተን መከራ መውሰድ ይችላል ምን ተስኖት በጌታዬ በኢየሱስ ደም ደሙን ጠራው አሜን በመገረፉ ቁስል አሜን አሜን you are healed አሜን in Jesus name ዶክተሮቹ እስኪ ገርማቸው ድረስ የእግዚአብሔር ታምራት ባንተ ህይወት ይሆናል አሜን አንቺም ምላጩ ተዘጋጅቶልሻል ሁለተኛም ትደረጋለሽ አይሆንም በሉሴ አንተ የሚያምርብህ እጅ የጫንክ ስትፈውስ አሜን ተንበርከከራ ባጃራ ባዛብራዲያ ባባባ ስትጾም ስትጸልይ ነው የሚያምርብህ እግዚአብሔር አምላኬ ታማኝ ነው የሚል አሜን ይበል God is faithful እህቴ ኦፕሬሽን አድርጋ ነበር ሞታለች በኢየሱስም እርግማን ተሰበረ በኢየሱስም ቃል አውጣለሁ በእናንተ ቤት ላይ ከዚህ ቀን ጀምሮ ቆመ አሜን በኢየሱስ ክርስቶስም ስለት በሰውነታችሁ ላይ አልፍም አሜን ምላጭ በሰውነታችሁ ላይ አልፍም አሜን ፈውስ እናንተ ቤት ገባ አሜን እስቲ ከዚህ በኋላ ሆስፒታል ሄደው የታመሙ ሰዎችን ለመፈወስ እንጂ ለመታከም አይደለም አንተ ከዚህ ቀን ጀምሮ ነፃ ወጣን አሜን እናቴ ያጂው ሲያምሽ ጌታ ሆይ አመሰግናለሁ ትፈውስ አሜን ቆም ውስጥ ከሷ ጋር የመጣችው እናንተ ቤተሰብ አይናችሁ ላይ የወጣ ነገር አለ ጌታ ይውጋው ያመኛል አንቺም ያምሻል አይኔና እኔም እንደዛ አንቺም ያምሻል ሃይ አክብሩልኝ ጌታዬ እግዚአብሔር አምላክ ዛሬ አይናችሁ ላይ የወጣው አይናችሁ ሊበላ የወጣው ተወጋ ኑ ወደፊት እናንተን አይናችሁን ሊያጠፋ የወጣ ክፉ መንፈስ በኢየሱስ ስም ይመታ
አይናችሁን ሊያጠፋ የወጣ የዲያብሎስ አሰራር በኢየሱስ ስም የፈረሰ ይሁን። በኢየሱስ ክርስቶስ ስም መንፈሱ ተወጋ። መንፈሱ ተወጋ። አሜን። ጌታ ይባረክ። መንፈሱ መጥቻለሁ። ያንቺን አይን ሊያጠፋ አንቺ ምንድነው አይንሽ ያመኛል? ምንድነው የሚያምሽ? ማለት ሳይትም ችግር አለብኝ። እንደገና ይቀላል። ዝም ብሎ ታከምኩኝ። አለርጂ ነው። አለርጂ ነው አሉሽ? እናት ጋር ና። እናትስ? እኔማ እንትኑ ተለውጦልኛል። ምኑ? ኦሬዲ ተሰርቶላታል። እናንተ ቤት አይናችሁን ሊያጠፋ የወጣው መንፈስ ተመታ። እሺ አባቴ እግዚአብሔር ዛሬ በረከትን በቤታችሁ አደረገ። እሺ ሌላ አይኑ የሚያሟል እናንተ ቤት የኔ አባት የሱ አባት ያንቺ አያትስ ይስ አይም አባቴም ያሟል አያትሽም አባትሽም ያሟል አንቺም ያምሻል እሷም ያማታል በቃ እንደ ጉንፋን ቤተሰብ ውስጥ ተጋብቶ የአይን ችግር አይደለም አጋንንት ነው በኢየሱስም ተወጋ ነቅሎ ነው የሚጥለው በኢየሱስም በሉና እጆቻችሁን ዘርጉ በአይናቸው ላይ የወጣ ክፉ ይመታ የእናንተ ነገር አጋሮ የሚባል ነገር አለ አጋሮ ምንድነው ያላችሁ አጋሮ የኔ ባለቤት የሚሰራበት ቦታ ነው ባለቤትሽ አጋሮ ነው የሚሰራው አዎ የተመላለሰ ይሰራል ጌት ከጅማ ነው የሚኖረው የሚሰራው አጋሮ ነው አዎ እጆቻችሁን ዘርጉና በኢየሱስ ስም በሉ የፈረሰ ይሁን አይናችሁ ላይ በጌታ በኢየሱስ ስም የደሙን ምልክት አረኩ ከዚህ ቀን ጀምሮ በዚህ ቤተሰብ ላይ ሰራ በእነዚህ ፎቶዎች ላይ እጆችን ጫንኩ አይምሮአቸው ይፈወስ ጤናቸው ይመለስ ከዚህ በፊት መተሽ ታውቂያለሽ እዚህ አታውቂም ኢየሱስ ኦርቶዶክስ ይወዳል አሜን ዳንኤልም በድንግል ማርያም የተጸነሰው የመጣውን ኢየሱስን አትቀበይም እቀበላለሁ ስሙ ይባረክ ሲጌታ ሆይ በይ ጌታ ሆይ ከልቤ እወድሃለሁ እኔ ኃጢአተኛ ሴት ነኝ ኃጢአቴን በደሌን መተላለፌን ሁሉ በኢየሱስ ደም እጠበው ልጅህ አርገኝ ተቀበለኝ ስሜንም በህይወት መዝገብ ላይ ጻፍልኝ በኢየሱስ ስም አሜን ጎፋ ሳውላ ውስጥ እግዚአብሔር ቤተክርስቲያን የሚባል ቸርች አለ እዛ ውስጥ አንቺ ነብይ ሆነሽ ታገለግያለሽ አሜን ኢየሱስ ጌታ ነው አሜን ኢየሱስ ጌታ ነው አሜን እናንተን አያችኋለሁ እናታችሁን ግን በመንፈስ ያላያትም በጣም ያማታል ትራመዳለች ትንቀሳቀሳለች ግን በቃ ሁሌ በሽተኛ ናት በኢየሱስ ፈውስ እጄ ላይ መጣ አሜን በእናትሽ ላይ ያለ ደዌ ተነቀለ አሜን ምንድነው ትምህርት ጀምሬ ተዋለሁኝ ያስጠላኛል እናንተ ቤት አስተማሪ ሰው አለ እንዴ አባቴ አስተማሪ ነው አባትሽ አስተማሪ ነው አዎ ሁለት እህቶች አስተማሪ ናቸው ሁለት እህቶችሽም አስተማሪ ናቸው በቃ ኦሬዲ እናንተ ቤተሰብ አስተማሪ ነው እግዚአብሔርን ትወጂዋለሽ አይደል በጣም ያለሽን ይበልሽ ተስማሚያለሽ ከሱ ጋር አዎ እኔ ማየው ሺሻ ቤት ነው ማየው አትገቢም አንቺ ድሮ ትምህርት ላይ ያለው ነበር እንደሱ ነበር አሁን ተተሻል አንተቻል እንኳን ተውሽ ምንም አይጠቅምም ከጥፋት ጉድጓድ ውስጥ ከረግረግ ጭቃ ያወጣኝ እግሬን በድንጋዩ አቁሞ ያጸናኝ ምሕረቱ ብዙ ነው በኔ ላይ ያሳየው ከእግሩ ወድቄ ጌታዬን ላክብረው አንቺ ለሰይጣን ማለት ነው መጠቀሚያው ነሽ አንቺ ኦሬዲ በእጁ ላይ ያለው ሀብቱ ነሽ በጌታዬ በኢየሱስም ዛሬ ሀብቱን ከእጁ ቀማ ነው አሜን
መርገምሽ ሁሉ ዛሬ ይሰበራል። አሜን። ይኸውልሽ አንከራታች መንፈስ ነው አንቺ ላይ ያለው። ዘመንሽን ሁሉ ተንከራታች ሆነሽ እንድትቀሪ ተንከራታች ሆነሽ የተስፋ አፋሽ ተስፋ በቃ ተስፋ የምትፈልጊ ተስፋ ያስሹ ነገር የለም ግን ሁሉ ነገር ተስፋ ሆኖ ሰይጣን መጨረሻ ላይ አንከራቶ ላይ ያስቀርሽ ነው መጠቀሚያ አድርጎ መጨረሻ ላይ ያዋርድሽ። እኔ ግን ዛሬ በአምላኬ ስም ጸልያለሁ። አሜን። ህይወትሽ በኢየሱስ ስም ይስተካከላል። 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 አሜን። እሺ አባቴ እግዚአብሔር ዛሬ ታሪክሽን ይቀይረዋል። አሜን። ዘይት አምጣልኝ። እቺ ልጅ ቀባታለሁ የእግዚአብሔር ባሪያ ትሆናለች በኢየሱስ ስም። አንቺ ብላቴና በደሙ ኃይል ታሪክሽ ተለወጠ። የኃጢአት ኑሮ በቃሽ። የኃጢአት ኑሮ በቃሽ በኢየሱስ ስም። ከህሊናሽ ጋር እየተጋጨሽ አትኖሪም። ከህሊናሽ ጋር እየተጋጨሽ ሁሌ እያለቀስሽ አትኖሪም በኢየሱስ ስም። ከሚያጸይፍ ህይወት አወጣውሽ። ከሚያጸይፍ ኑሮ አወጣውሽ። ከሚያጸይፍ በኢየሱስ ስም ሊወራ እንኳን ከሚያሳፍር ነገር በኢየሱስ ስም አወጣውሽ። ደሙ ነፃ ያውጣሽ። ደሙ ስራትን በጥሰው። ኢየሱስ ጌታ ነው። አሁን መቆም ትችላላችሁ። ቁሙ። ጌታ ትልቅ ነው። ጌታ ትልቅ ነው በሉ። ጌታ ትልቅ ነው። ጌታ ትልቅ ነው በሉ። ጌታ ትልቅ ነው። ጌታ ትልቅ ነው በሉ። ጌታ ትልቅ ነው። እስቲ አዲስ ሰው ሆኛለሁ በይ። አዲስ ሰው ሆኛለሁ። ተመልሼ ወደ ኃጢአት አልገባም። ወደ ኃጢአት አልገባም። በቃ አዲስ ሰው ነሽ። ከዚህ ቀን ጀምሮ መጽሐፍ ቅዱስ ማንበብ ጀምር። ህይወትሽ ተለወጠ። አሜን። በኢየሱስ ስም ፌለርን ካንቺ ህይወት አነሳን። አሜን። መልካሙን ሁሉ እንመኝላችኋለን። በሰላም አሜን። 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 ዲክራቫኖ ሶፕራዲያ እናንተ ቤት ውስጥ የወንድማማችን ጠብ አስቆምኩ። አሜን። ከማን ጋር ነው የመጣሽው? ከኔ ጋር ካንቺ ጋር ነው። የወንድማማች የቤተሰብ ግጭት ያለው አለ ስታት ማይክ በመጣሁ ከአሜሪካን በሳምንቴ ወደ ፍርድ ቤት ወንድሜ ያቆሞኛል። ምን አልሽ? ጮክ በይ እስቲ። ፍርድ ቤት አቆሞኝ። ማ? ወንድምሽ ፍርድ ቤት አቆመሽ? የእናቴ አባቴ ልጅ። የእናቴ አባትሽ ልጅ ከአሜሪካ በመጣሽ በሳምንትሽ ፍርድ ቤት አቆመሽ? እነሱ ቤት ምንድነው መንፈስ ቅዱስ ያለው? የወንድማማች ጠብ እዚህ ቤት ውስጥ አይሆንም። አሜን። ወንድምሽ ነው? አዎ። አባት አንቺ ምን ሆነሽ? እኔ እህቴ ናት፣ የአክስቴ ልጅ ናት። የአክስትሽ ልጅ ናት? አዎ። እና እናንተ ቤት ያለውን መርገም በኢየሱስ ስም ሰበርኩት። አሜን። ይኸውላችሁ ገንዘብ ያልፋል፣ ሁሉ ነገር ያልፋል። እግዚአብሔር የሰጣችሁ ወንድም፣ እግዚአብሔር የሰጣችሁ ቤተሰብ ገንዘብም ይቅር ተውት፣ እለፉ። ስለ ገንዘብም የመንፈስን አንድነት ጠብቁ፣ የቤተሰባችሁን ፍቅር ጠብቁ። ኢየሱስ ጌታ ነው። በዘራችሁ ውስጥ ያለ ይሄ መርገም ተሰበረ። አሜን። እጃችሁን ላወጣችሁ እየጸለይኩ ነው። ይሄ መርገም ከዘራችሁ ላይ ተሰበረ። አሜን። ስፒሪት እኮ ነው ሳታውቁት እንድትጠሉ ሳያውቁ እንዲጠሏችሁ ከሌላ ሰው ጋር የሚያወሩ ከናንተ ጋር የማያወሩ እናንተን ከሚረዱ ስንት ደሃ ቢረዱ ደስ የሚላቸው እናንተ ላይ ግን ፊታቸውን የሚያዘሩ እናንተም ደግሞ ብር እያላችሁ የተሻለ ሰው ሆናችሁ እናንተም የማትፈልጉ ይሄ መርገም ነው። መርገሙ ዛሬ ተሰበረ። አሜን። ከዚህ በኋላ በሉ እግዚአብሔር ምርኳችንን መለሰ። ወዲያው ችግሩ ሲበዛብኝ ጠበቃ ይዤ ቆምኩ። በቃ ወንድምሽን የእናትሽ ልጅ የእናቴ ልጅ የአባትሽ ልጅ የአባቴ እናቴ ልጅ ፍርድ ቤት ቆማችሁ እናቴንም ከሰሰ ያው እኔንም ከሰሰ። እኔ ዛሬ ጸልያለሁ፣ መንፈስ ነው አይቼዋለሁ፣ ተሰበረ። አሜን። እጆቻችሁን ዘርጉና ተሰበረ በሉልኝ በጌታዬ በኢየሱስ ክርስቶስ ስም። ከዚህ በኋላ ለእውነት ለመመስከር ካልሆነ ፍርድ ቤት አቆም። አሜን። እንደገና ሲመጥቼ እግዚአብሔር ግን ብዙ ነገር አድርጎልኛል። ብስጭት ውስጥ ገባሁ መጥቼ ያው ሆኖ ግን እግዚአብሔር ብዙ ነገር እያደረገልኝ። አይዞሽ እስቲ አይዞሽ በሏት በጌታ በኢየሱስ ስም አይዞሽ በሏት።
በኢየሱስም የለበስሽውም ልብስሽ ጥቁር ልብሽም ጥቁር በጌታ በኢየሱስም ካንቺ ላይ የሐዘን መንፈስ ይነሳ። አሜን። ውስጥሽን ዛሬ በብርሃን ቀየር ነው። አሜን። በናዝሬቱ በኢየሱስም ሐዘን ምሬት ከዚህ ቀን ጀምሮ ይነቃል። አሜን። ሐዘኔ የመጀመሪያ ትልቁ ወንድሜ አብሮኝ ሊመጣ እየተነጋገረ በድንገት ነው የሞተብኝ። አይዞሽ። ያም ብስጭት ይዤ ነው እዚህ ሀገር የገባሁት። ድጋሜ ሌላ ችግር ውስጥ ገባሁ። ግን እግዚአብሔር ሁሉን ነገር እየፈታልኝ ነው ያለው። ነፃ ውጪ። አሜን። ሐዘን ይውጣ። አሜን። ሐዘን ይውጣ። አሜን። ሐዘን ይውጣ። አሜን። ሐዘን ይውጣ። አሜን። ቀራበይ ነኝ። ከናንተ ቤተሰብ ውስጥ የአውሮፕላን ክራሽ አየው። የአውሮፕላን የሆነ ፕሮብሌም አየው። ከአውሮፕላን ጋር በተገናኘ ምን የተፈጠረ ታሪክ አለ? ፓይለት ነበር አንድ ዘመዳችን፣ ያው በእሱ አደጋ ሞቷል። ምንሽ ነው የሞተው? የአባቴ ዘመድ ነው። በአውሮፕላን ነው የሞተው? አዎ ፓይለት ነው። ፓይለት ነበር፣ ተቃጥሎ ነው የሞተው። አዎ በኢየሱስ ክርስቶስ በዘራችሁ ላይ ያለ የጥፋት አዋጅ ተገለበጠ። አሜን። አንተ ቤት ድንገት የሚገድል መንፈስ አለ፣ እሱ መንፈስ ወጋ ነው። አሜን። አባት ሆይ እህቴን ነፃ ስላወጣት ተባረክ። አሜን። ጂሰስ ማይቲ ኔም አሜን። finished. አሜን። ኢየሱስ ጌታ ነው። ላኩሲንዳማ ሳምብሮዲ ኤናማ ሶምባ ኦምባራዲማ ሉፕራዲያ ባባ ሶፕራዲያ ብሮዲያ ማማሳ ኡቫንዳራ ለቦቦ ሰይጣን ሊያጠፋሽ ወዳንቺ ሰዎችን ይዞ እየመጣ ነው። ቆይ ስሚኝ፣ ሰይጣን ሊያጠፋሽ መጥፎ ውሳኔ እንድትወስኝ ሊያረግሽ ነው። በኢየሱስ ክርስቶስም እግዚአብሔር ካንቺ ውሳኔ ቀደመ። አሜን። አንቺን ሊያጠፋሽ ካለው ውሳኔ የናዝሬቱ ኢየሱስ ቀደመ። አሜን። እሺ የኔ ውሳኔ በይ። የኔ ውሳኔ አይሆንም፣ አይሆንም። የእግዚአብሔር ውሳኔ፣ የእግዚአብሔር ውሳኔ ይሆናል፣ ይሆናል። ሪሌሽንሺፕ ጋር ከምናምን ጋር የተገናኘ ነው አሁን የምናገረው። where is your husband? የለሽም ባል? የለኝ። አያችሁ እግዚአብሔር ማለት ይሄ ነው። this is my God። ልትወስኝ ነው። ይሄ ውሳኔ ውስጥ ሞት አለበት። ይሄ ውሳኔ ውስጥ ጥፋት አለበት። እግዚአብሔር ግን አንቺ ለጥፋት አሳልፎ ለዘላለም አይሰጥሽም። አሜን። እስቲ እግሬን ከመሰናከል በይ። እግሬን ከመሰናከል ይጠብቃል። ወድቄ በድንጋይ እንዳልሰናከል መላእክቱን ስለኔ ያዛል። መላእክቶች ስለኔ ያዝልኛል በይ። ያልሆነው ለበጎ ነው በይ። ያልሆነው ለበጎ ነው። የሆነውም ለበጎ ነው በይ። ለሆነው ለበጎ ነው። አላገባሽም? አላገባም። ጌታ እግዚአብሔር ዛሬ ታምራትን ባንቺ ቤት ያደርጋል። አሜን አሜን። ታምራት ይሆናል በይ። ታምራት ይሆናል። ታምራት ይሆናል። ታምራት ይሆናል። ታምራት ይሆናል። ታምራት ይሆናል። በታምር አገባለሁ። በታምራት አገባለሁ። በታምራት ወልዳለሁ። በታምራት ወልዳለሁ። የኔ ነገር ተሰርቶ አልቋል። የኔ ነገር ተሰርቶ አልቋል። ሁሉ ሰው እጁን ይዘርጋ። ወደዚህ ወጣት እግዚአብሔር አንተን ይባርካል። አሜን። ግን ነፃ ወጥተህ ነው የምትባረከው። አሜን። ነፃ ሳትወጣ እግዚአብሔር አይባርክም። አሜን። አሁን እግዚአብሔር በዚህ ሁኔታ ከባረከ አንተ ለእግዚአብሔርም አትሆንም፣ ለራስህም አትሆንም። አሁን ቢመጣ ሁሉ ነገር ያጠፋል አንተን። ግን እግዚአብሔር ህይወትን ያርመውና ያስተካክለውና በለማ መሬት ላይ ዘሩን ይዘራል። አሜን። ለእግዚአብሔር ማልቀስ ትጀምራለህ። አሜን። በቃ ህይወት አማረ። አሜን። ይወል ሰይጣን ነገርህን ሁሉ ዘጋግቶት ያለው ነገርህ ተዘጋግቷል። የተዘጋው
አንተ የምትገኝበት መንገድ ነው አንዱ። ሁለተኛ ደግሞ ነገርን አዘግቶ ራስን አንቀ እንድትሞት ነው። ይሄ የጨለማ ስራ ነው። ከህይወት ላይ ፈረሰ። አሜን። ወደፊት ውጣ በጌታ በኢየሱስ ስም። ልጆቻችሁ ይባረኩ። አሜን። በሷ እድሜ ያሉ ልጆቻችሁ ይባረኩ። አሜን። ህፃናት ልጆቻችሁ ይባረኩ። አሜን። በኢየሱስ ክርስቶስ ስም እግዚአብሔር የሰጣችሁ ፍሬዎች ይባረኩ። አሜን። አባቶ ጸልያለሁ በጌታ በኢየሱስ ስም እቺ ብላቴና የተባረከች ትሁን። አሜን። በነገር ሁሉ ትባረክ። አሜን። ትባረክ። አሜን። አንቺ እንደ አባትሽ ዶክተር ነው የምትሆኚው። አሜን። በኢየሱስ ክርስቶስ ስም አሜን። በቃ በመንፈስም በስጋም ነው የምትሰሪው። አሜን። በፈውስ ተቀባሽ ዛሬ። አሜን። የእግዚአብሔር ክብር ባንቺ ላይ ይምጣ። አሜን። ለብዙ ሺህ ህዝብ ትረፊ። አሜን። you are blessed። አሜን። አሜን። ለአንተ መጸለይ ይችላልው? ያችላል። አዎ። እጅን ከፍ አድርግ። ኢየሱስን ተወደዋለህ? እወደዋለሁ። እግዚአብሔር ሆይ በል። እግዚአብሔር ሆይ አመሰግናለሁ። አመሰግናለሁ ስለሰጠኝ ክቡር ስጦታ አመሰግናለሁ። አመሰግናለሁ። ልጅህን ኢየሱስን ለኔ መስዋዕት አድርገህ ስለሰጠህ አመሰግናለሁ። አመሰግናለሁ። ኃጢአቴን በደሌን መተላለፌን ሁሉ በልጅ በኢየሱስ ደም እጠበው። ልጅህ አድርገኝ ተቀበለኝ። ስሜንም በህይወት መዝገብ ላይ ጻፍልኝ። አሜን። አሜን። አንተ ይኸውልህ እግዚአብሔር አምላኬ ከሞት ሲያስመልጣየው። አሜን። ይኸውልህ ጥሩ ካልሆነ ስፍራ እግዚአብሔር ከማይከብርበት ስፍራ ነው ብጥብጡ የተነሳው። ግን አንተን በስለት የሚመጡብን ሰዎች የጌታ መንፈስ አሳየኝ። የሆነ አንሶላ ምናምን ተሰጥቶ ግቢ ውስጥ ፔንሲዮን አልጋ የሚከራይ አልጋ ያለበት ቤት ግቢ አልጋ ዋሪዛ ፔንሲዮን ነው የተከራየው። አሁን እዚህ አዲስ አበባ ፔንሲዮን ነው ተከራይቶ ያለው አዲስ አበባ። አንተ ትጠጣለህ? እኔ ትጠጣለህ? አንዳንዴ ነው ሁሌ ነው? አንዳንዴ። ከዚህ ቀን ጀምሮ በኢየሱስ ስም ጨለማ ካንተ ላይ ተነሳ። አሜን። ይሄ ልጅ ይኸውላችሁ ደም የጠማው መንፈስ ሊመታ ወጥቷል። ደም የጠማው መንፈስ በኢየሱስ ክርስቶስ ስም ደም የጠማው መንፈስ ይሄ ልጅ የሚፈልግ በኢየሱስ ስም ዛሬ ተወጋ። አሜን። በናዝሬቱ በጌታ በኢየሱስ ስም ይሄ ወጣት ነፃ ይውጣ። ሰውነቱ ይንቀጠቀጣል። በጌታ በኢየሱስ ክርስቶስ ደም ነፃ ይውጣ። በክርስቶስ ኢየሱስ ክቡር ደም ነፃ ይውጣ። ተፈታው በልስተ ተፈታው። ከዚህ በኋላ አልጠጣም በልስተ ከዚህ በኋላ አልጠጣም። ከዚህ በኋላ አልጠጣም። ክፉ ወደ አፍ አይገባም። ክፉ ወደ አፍ አይገባም። ከዚህ በኋላ ውስጥን ቀደስኩት። አሜን። አሁን እየጸለይኩል ምን ተሰማ? የሆነ ማለት ትንሽ አካሌ እንትን ፈታፈታል። ትንሽ ፈታፈታለ። ዛሬ አካላችሁ ላይ ያለ የትኛውም ነገር በኢየሱስ ስም ይለቃችኋል። ፈታፈታ ትላላችሁ። አሜን። ብራው ባካችሁ። ፈታፈታ አልከው። ከዚህ በላይ በኢየሱስ ስም የነጻነት ዘመን አለ ከፊት። አሜን። አሜን። ብዙ ሚሊዮን ብር ብዙ ዶላር እንዳገኘ ሰው ልብ ደስ ይለዋል። አሜን። በባዶ አሜን። ምንም ሳትጠጣ ውስጥ በቃ ይዝናናል። አሜን። ያጎቴ ልጅ ነው። ልጸልይለት ፕሊዝ? አባቶ የዚህን ሰውን አይምሮ ፍታው። አይምሮን ፍታው። የአእምሮ ህመምተኛ ነው። አእምሮ ህመምተኛ ነው። አእምሮ በጣም ህመምተኛ ነው። ምንድነው? አይምሮ ላይ ነው ችግሩ። እዚህ ጋር ሱፍ ለብሶ ዘንጦ ከቤተሰብ ጋር ሰርግ እኮ ነው ቁጭ ብሏል። ይኸው ጌታ ምስክር ይኸው ይመስላል። አይምሮ ምን ሆኗል? ብዙ ጊዜ በቃ ላይክ 15-20 አመት ይሆነዋል። ምን ሆኖ? በቃ በመካንትን በመድኃኒት ነው። የት ነው የሚኖረው? አስመራ ነው የሚኖረው። አስመራ ነው የሚኖረው? አስመራ ገባው። በዚህ ሰው ላይ ያለውን ድግምት አፈረስኩ። አሜን። በኢየሱስ ክርስቶስ ስም ይሄ ሰው ነፃ ይውጣ። እጆቻችሁን ዘርጉ። ደስ አለክ? አሜን። በጣም ደስ አለኝ። በጣም ደስ አለኝ። አንተ ኦርቶዶክስ ነህ? እግዚአብሔር ያዳላል? ኖ አያዳላም። ቆይ እውነተኛ እግዚአብሔር እንደሆነ አመንካውን?
አምናለሁ። ታምናለህ? እውነተኛ እግዚአብሔር ነው። ይሄን ሰው አሁን በምን መርምሬ ላቅ እችላለሁ? በእግዚአብሔር በቃ ይሄንን የፈወሰው እግዚአብሔር እመነው አንተ ከዚህ ቀን ጀምሮ እውነተኛ አምላክ እንደሆነ አምናለሁ። አሁን የተቀበልከው እሱ ነፃ የሚያወጣ አምላክ ነው። አሜን። ይሄን ማየት ብቻ አይደለም፣ እዛ ደግሞ ተፈውሶ ታያለህ። አሜን። ለምን አሜን አትልም? አሜን አሜን በል። አሜን። እሺ ሁሉም ሰው እጁን ይዘርጋ ወደ እነዚህ ፋሚሊ በኢየሱስ ስም። እኔ በመንፈስ ያየሁትን ነገር ልናገር ትፈቅዱልኛላችሁ? ማዘር አዎ ይኸውልሽ ምን አየሁ መሰለሽ? በመንፈሴ ምላጭ አየሁ። ምላጭ የሰውን ሰውነት ሲቀዳ አየሁ። ምንድነው? ሰው ኦፕሬሽን አድርጋለች አሁን ቅርብ ጊዜ። መቼ? 6 ወር ወይ 5 ወር ቢሆን ኦፕሬሽን አረግሽ አንቺ? አዎ አድርጋለሁ። አሁን መድኃኒት እየወሰድኩ ነው። ልክ እንደዛ አይነት ነገር ነው ማየው። ፈውስን ባንቺ ላይ እናገራለሁ። አሜን። ፈውስን በእናንተ ላይ እናገራለሁ። አሜን። በእናቴ ላይ በኢየሱስ ክርስቶስ ስም ሊገልሽ የወጣ የጨለማ አሰራር ፈረሰ። አሜን። ይኸውልሽ አሁን ኦፕራሲዮን ምኑ ጋር ነው ያደረግሽው? ኦፕራሲዮን ማጠቃለያ ነው ያደረኩት። ሙሉ ኦፕራሲዮን ነው ያደረኩት። ሙሉ ኦፕራሲዮን ይባላል እንዴ? ከላይ እስከ ታች ከፈቱት። ይኸውልሽ አንቺ ከፊት ነው እንደዚህ የተደረግሽው። ስሜቱ ያለው ከኋላ ነው። መጀመሪያ ወገቤን ያመኝ ነበር። ወገብሽን ነው መጀመሪያ። በቃ መራመድ እንዳትሽ እግርሽን ፈታ እንዳይል እግርሽ እግርሽን የሚያስር በኢየሱስ ስም አሜን። አባቴ ሆይ ስለፈወስካት አመሰግናለሁ። አሜን። እንደገና ኦፕሬሽን ታረጋለሽ ሁሉ እንደገና ኦፕሬሽን ታረጋለሽ ብሎኛል። ከፊት ውጪ ኦፕሬሽን ታረጋለህ ተብያለሁ። አንተ? አዎ እንዲሻለ አንተ? እኔ ምንድነው ያየሁት በመንፈስ የሚያም ቦታ ላይ ያዝ በኢየሱስ ስም። ምንህን ነው? እዚህ ወገቤ ጨጓራዬ እና ጉልበቴንም እንደዚህ ያመኛ እና ኦፕሬሽን የምትደረገው ኦፕሬሽን ደረግ ጨጓራዬ ነው። ይሄ ወገቤና ጉልበቴን ግን እንደዚሁም ያመኛል። ያንተን ነገር በኢየሱስ ክርስቶስ አስፈታው። አሜን። እጆቻችሁን ዘርጉ ወንድሜ። በኢየሱስ ደም በኢየሱስ ደም ጸጋው መጥቶ ማንንም በሽተኛ አይሆንም። ጸጋው ተለቆ ማንንም በኢየሱስም ተንከራታች አይሆንም። ጸጋው ተለቆ እኛ ጋር መጥቶ ኢትዮጵያ መጥቶ ነገራችን በኢየሱስም ታስሮ አይቀርም። አሜን። አባት ሆይ ፈውስ በጨጓራው ላይ አሁን ይምጣ። አዲስ ጨጓራ ነው የሚበቅልልህ። አሜን። በኢየሱስ ክርስቶስም አዲስ ጨጓራ አሜን። የጌታዬ የኢየሱስ ደም ያንተን መከራ መውሰድ ይችላል። ምን ተስኖት? በጌታዬ በኢየሱስ ደም በጌታዬ በኢየሱስ ደም ደሙን ጠራው። አሜን። በመገረፉ ቁስል አሜን። በመገረፉ ቁስል አሜን። you are healed. አሜን። አሜን in Jesus name። ዶክተሮቹ እስኪ ገርማቸው ድረስ የእግዚአብሔር ታምራት ባንተ ህይወት ይሆናል። አሜን። አንቺም ምላጩ ተዘጋጅቶልሻል። ሁለተኛም ትደረጋለሽ። አይሆንም በሉ እስቲ አንተ የሚያምርብህ እጅ የጫንክ ስትፈውስ። አሜን። ተንበርከከ ራባጃራባ ዛብራዲያ ባባባ ስትጾም ስትጸልይ ነው የሚያምርብህ። አሜን። እግዚአብሔር አምላኬ ታማኝ ነው የሚል አሜን ይበል። God is faithful። እህቴ ኦፕሬሽን አድርጋ ነበር ሞታለች። በኢየሱስም እርግማን ተሰበረ።
በኢየሱስ ስም ቃል አወጣለሁ በእናንተ ቤት ላይ ከዚህ ቀን ጀምሮ ቆመ። አሜን። በኢየሱስ ክርስቶስ ስም ስለት በሰውነታችሁ ላይ አልፍም። አሜን። ምላጭ በሰውነታችሁ ላይ አልፍም። አሜን። ፈውስ እናንተ ቤት ገባ። አሜን። እስቲ ከዚህ በኋላ በል ከዚህ በኋላ ሆስፒታል የምሄደው የታመሙ ሰዎችን ለመፈወስ እንጂ ለመታከም አይደለም። አንተ ከዚህ ቀን ጀምሮ ነፃ ወጣን። አሜን። እናቴ ያዢው ሲያምሽን ጌታ ሆይ አመሰግናለሁ ትፈውስ። አሜን። ቆም ውስጥ ከሷ ጋር የመጣችው እናንተ ቤተሰብ አይናችሁ ላይ የወጣ ነገር አለ። ጌታ ይውጋው። ያመኛል። አንቺም ያምሻል። አይኔና እኔም እንደዛ። አንቺም ያምሻል። ሃይ አክብሩልኝ ጌታዬ። እግዚአብሔር አምላክ ዛሬ አይናችሁ ላይ የወጣው አይናችሁን ሊበላ የወጣው ተወጋ። ኑ ወደፊት። እናንተን አይናችሁን ሊያጠፋ የወጣ ክፉ መንፈስ በኢየሱስ ስም ይመታ። አይናችሁን ሊያጠፋ የወጣ የዲያብሎስ አሰራር በኢየሱስ ስም የፈረሰ ይሁን። በኢየሱስ ክርስቶስ ስም መንፈሱ ተወጋ። አሜን። ጌታ ይባረክ። መንፈሱ መትቼዋለሁ። ያንቺን አይን ሊያጠፋ አንቺ ምንድነው አይንሽ? ያመኛል። ምንድነው የሚያምሽ? ማለት ሳይትም ችግር አለብኝ። እንደገና ይቀላል ዝም ብሎ ታከምኩኝ። አለርጂ ነው አልሽ። እናት ጋርና እናትስ? እኔማ እንትኑ ተለውጦልኛል። ምኑ? ኦሬዲ ተሰርቶላታል። እናንተ ቤት አይናችሁን ሊያጠፋ የወጣው መንፈስ ተመታ። እሺ አባቴ እግዚአብሔር ዛሬ በረከትን በቤታችሁ አደረገ። እሺ ሌላ አይኑ የሚያሟል እናንተ ቤት? የኔ አባት፣ የሷ አባት፣ ያንቺ አያትስ? ይስ አይም አባቴም ያሟል። አያትሽም አባትሽም ያሟል። አንቺም ያምሻል፣ እሷም ያማታል። በቃ እንደ ጉንፋን ቤተሰብ ውስጥ ተጋብቶ የአይን ችግር አይደለም አጋንንት ነው። በኢየሱስም ተወጋ። ነቅሎ ነው የሚጥለው። በኢየሱስም በሉና እጆቻችሁን ዘርጉ። በአይናቸው ላይ የወጣ ክፉ ይመታ። የእናንተ ነገር አጋሮ የሚባል ነገር አለ። አጋሮ ምንድነው ያላችሁ? አጋሮ የኔ ባለቤት የሚሰራበት ቦታ ነው። ባለቤትሽ አጋሮ ነው የሚሰራው? አዎ፣ የተመላለሰ ይሰራል። ከየት? ከጅማ አጋሮ። ከጅማ ነው የሚኖረው። የሚሰራው አጋሮ ነው። አዎ። እጆቻችሁን ዘርጉና በኢየሱስ ስም በሉ። የፈረሰ ይሁን። አይናችሁ ላይ በጌታ በኢየሱስ ስም የደሙን ምልክት አረኩ። ከዚህ ቀን ጀምሮ በዚህ ቤተሰብ ላይ ላይሰራ በእነዚህ ፎቶዎች ላይ እጆችን ጫንኩ። አይምሮአቸው ይፈወስ፣ ጤናቸው ይመለስ። ከዚህ በፊት መተሽ ታውቂያለሽ? እዚህ አታውቂም? ኢየሱስ ኦርቶዶክስ ይወዳል። አሜን። ዳንኤልም በድንግል ማርያም የተጸነሰው የመጣውን ኢየሱስን አትቀበይም? እቀበላለሁ። ስሙ ይባረክ። ጌታ ሆይ በይ። ጌታ ሆይ ከልቤ እወድሃለሁ። እኔ ኃጢአተኛ ሴት ነኝ። ኃጢአቴን በደሌን መተላለፌን ሁሉ በኢየሱስ ደም እጠበው። ልጅህ አርገኝ። ተቀበለኝ። ስሜንም በሕይወት መዝገብ ላይ ጻፍልኝ። በኢየሱስ ስም አሜን። ጎፋ ሳውላ ውስጥ እግዚአብሔር ቤተክርስቲያን የሚባል ቸርች አለ። እዛ ውስጥ አንቺ ነብይ ሆነሽ ታገለግያለሽ። አሜን። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን።
ኢየሱስ ጌታ ነው። አሜን። እናንተን አያችኋለሁ፣ እናታችሁን ግን በመንፈስ ያላያትም። በጣም ያማታል። ትራመዳለች፣ ትንቀሳቀሳለች፣ ግን በቃ ሁሌ በሽተኛ ናት። በኢየሱስ ስም ፈውስ እጄ ላይ መጣ። አሜን። በእናትሽ ላይ ያለ ደዌ ተነቀለ። አሜን። ምንድነው ትምህርት ቤት ትምህርት ጀምሬ ተዋለሁኝ፣ ያስጠላኛል። እግዚአብሔር ልዩ የሆነ ኮሊንግ ለሱማሬ ሰጥቷል። ዛክሮቫሊፓ አሜን አሜን አሜን። ይወል ቆይ በዚህ ባሌን አልፈ የሷ የትውልድ ሀገሯ አገርሽ ነው? የት ሀገር ነሽ? ባሌ። አንተ እግዚአብሔር ለሱማሌ ነው በቃ አሜን። ራዛቶ ፕሬቬሌ ለኔ በሉስቴ የእግዚአብሔር ቃል በቂ ነው። የእግዚአብሔር ቃል ነገሬን እንደሚቀይር አምናለሁ በሉስቴ። የሰማይ አምላክ ምን ያደርጋል? ጠላት አይኑ እያየ ምን ያደርጋል? ውሰድ። የሰማይ አምላክ ምን ያደርጋል? ያከናውን። እኛ እግዚአብሔር ሲያሳፍር አናውቀውም፣ ሲያከናውን ግን ምስክር ነኝ። እስቲ እግዚአብሔር እንደሚያከናውን ኮንፊደንስ ያለው ይቁም። አሳፍሮና አቅም አንገት ደፍተን አናውቅም። እሱን ይዘን አፍረን አናውቅም። እሱን ይዘን ተሸማቀን አናውቅም። የሰማይ አምላክ ያከናውናል። እጆቻችሁን ዘርጉላት። ጌታ እንደዚህ ይለኛል፣ እየባረኩ ባርክሻለሁ። አሜን። እጆቻችሁን ዘርጉና አንድ ጊዜ ባርኳት፣ ተባርካ ትቀራለች። አሜን። ቃል አውጡባት፣ በኢየሱስ ስም ይሰራላታል። አሜን። አሁን አንድ ነገር በራእይ ያየው ማየው የሆነ የሚጋገሩ ዳቦዎች እንደዚህ የተጋገሩ ዳቦዎች። እኔ መስራበት የራስሽ ድርጅት ሚኒ ማርኬት አለኝ። ጎኑ ደግሞ ዳቦ ቤት አለ። ሚኒ ማርኬት አለ ከእንትን ጎኔ ዳቦ ቤት አለ። ያንቺ ኢሚዲየት ጎንሽ ዳቦ ቤት ነው? አዎ ኢሚዲየት አጥር እንትን ያንቺ ግድግዳሽን ይዞ ዳቦ ቤት ገባው። ድግምት ላፈርስ። አሜን አሜን። ይፍረስ። አሜን። በጌታ አይደሉም። ጨለማ ነው ቤታቸው። አንቺ ላይ የሚሰራውን አታውቂም። ዲፕረስድ እንድትሆኚ ኢየሱስ ስም። ዲፕረስድ እንድትሆኚ ይኸውልሽ፣ እያለሽ እንደሌለው ሰው ተስፋ እንድትቆርጪ በኢየሱስ ስም ባንቺ ላይ አይሆንም። አሜን። አይ ነክተንበታል። አሜን። ተነክቶበታል። ኢየሱስ ጌታ ነው። ቀድመን በላዩ ላይ ወጣንበት። ፈጥነን እገስባት አይደል የሚለው? ፈጥኜ በላዩ ላይ ወጣው። አሜን። በአምላካችን ስም ዛሬ ረገጥ ነው። አሜን። ሙስሊም የጠመጠመ ሰው ያለው ከነሱ ጀርባ የሚሰራ ስራ ያለው በኢየሱስ ስም ቤቱን ለቃሽ እንድትሄጂ አይሆንብሽም። አሜን። ጻድቅ እያሸነፈ ነው፣ እየበዛ ነው የሚሄደው። አሜን። እየተከናወነ ነው ነገሬ በይ። እየተከናወነ ነው ነገሬ። እስቲ ነይ ለትዳርሽ ልጸልይ። የትዳር ቀለበትሽን ስጪኝ። እዚህ ጋር ይዤ እጸልያለሁ። አባት ሆይ ሎ ፕሬዘንት ክራፓ ሶፕራዲያ ላባቻና ማትረ መንፈሳዊ ነገርሽ እየወጣ የመጣው አሁን ነው። ልክ ነው። መንፈሳዊ ነገር አሁን ነው የጀመርሽው፣ እንደ አዲስ ማለት ከዜሮ
ይኸውልሽ ባለማወቅሽ ዘመን ሰይጣን ተጫውቶብሻል። ሁሉንም ነው ያስጣለሽ ከእጅሽ። እኔ አሁን ስለ ትዳር ነው አይደል መጸለየው? የትዳር ቀለበትሽን ይዤ እየጸለይኩ ነው። ሰይጣን የተዋጋሽ ቦታ ነው። ተረተሻል፣ ተሸንፈሻል። ዛሬ ግን በጌታ በኢየሱስ ክርስቶስም የተሰራብሽን ሁሉ አፈረስኩ። አሜን። ከሷ ጋር የመጣችሁ ቁሙ። ነገሬ እየጨመረ ሄደ በይ። ነገሬ እየጨመረ ሄደ። ወደ ሰሚት ወደ ሴምሲ ምናምን የተዘጋጀልሽን ክብር ያለው አሜን። ምንድነው ወደዛ ያለሽ ነገር አለ? አሁን የሆነ መሰረት የወጣ ምሰራው ፊት አለ። ምን የወጣ መሰረት የወጣ ይከናወናል። አሜን አሜን። በኢየሱስ ስም በሏት። ያንቺ ነገር እያደገ ነው የሚሄደው በሏት። ገና እኮ ነው ያንቺ ነገር ገና ነው። ገና ነው በሏት። ገና ነው በሏት። ገና ነው በሏት። ገና ነው። የናዝሬቱ ኢየሱስ የይሁዳ አንበሳ ቤቷን በሳቅ ስለሞላው አመሰግናለሁ። አሜን። ከዚህ ቀን ጀምሮ ቤታችሁ ከበሮ፣ ማሲንቆ፣ አሜን፣ በገና አሜን ከተሰቀለበት ወርዶ አሜን ለጌታ የሚደረደርበት አሜን። ዛማትሮፖስ ፕራዳላ ባጃራ ማክራላ ባባ አሜን። ቆይ አንድ ቤት ውስጥ ገባው። አሜን። የጌታዬ መንፈስ ይዞኝ ገባ። እንደዚህ ወደ ጎን ጠባብ ነው፣ ወደዚህ ግን ረጅም ነው ቤቱ። ቴሌቪዥኑ ያለው ከዛ የቴሌቪዥኑ ማስቀመጫ ጥቁር ነው፣ በመስታወት ነው። የመስታወት ነው፣ ጥቁር ነው። ቴሌቪዥኑም ጥቁር ነው፣ ማስቀመጫውም ጥቁር ነው። የመስታወት ነው። የማን ነው? የተቀባው እንደ ቢጫ ነገር፣ ቢጫ ሳይሆን እንደዛ የማ ቤት ነው? የምኖርበት ቤት። አንቺ የምትኖርበት ቤት ነው። እቤትሽ ገብተናል። አሜን። ትፈቅጃለሽ? አዎ። አሁን እንደምለው ነው። ቤቷ ገብተሻል? አዎ ገብተሻል። በደንብ እንደሚባለው ነው። አዎ ያንቺ ቤት ነው ማውራው። እሺ እሺ። በኢየሱስም ቤትሽ ያለውን ክፉ ወጋውት። አሜን በይ። ዝም ብለሽ አንቺ አሜን። የአንቺ ነገር እየተከናወነው አሜን በይ። ጉባኤ ሁሉ ይዘርጋ። አሜን። ቤትሽ ያለ ክፉ ይወጋ በሏት። ይኸውልሽ ቴፕ አለ ምናምን አለ፣ ግን መንፈሳዊ ነገር ራሱ እንዳትከታተይ። እግዚአብሔር ይመስገን ስለ ፕሬዘንስ ቲቪ። እሱን ብቻ ነው የምታዩ። ይኸውልሽ ቤትሽ ውስጥ መንፈሳዊ እንቅስቃሴ እንዳይደረግ ተዘግቷል። ቤትሽ ውስጥ መንፈሳዊ ነገር ምንም አይነት እንቅስቃሴ እንዳይኖር ቤትሽ ውስጥ የተዳፈነ ስፒሪት ዛሬ በኢየሱስም ወጋውት። አሜን። አብራችሁ ነው የምትኖሩ። ያንቺ ቤት ልክ ነው አሁን እንዳልነው ነው። አዎ ከዋናው ቤት ቀጥሎ ያለ እንደዚህ እንደ ሰርቪስ ረጅም ነው። መኝታ ቤቶች አሉት። እዛ ውስጥ ነው ገባ። ቴሌቪዥኑም እዛ ቤት ነው ያለው። እዛ ቤት ውስጥም አለ። አዎ ቲቪ ጥቁር በየቦታው ያለው እዛ ውስጥ። እግዚአብሔር ወይ ስለዚህ ቤት አመሰግናለሁ። አሜን። የዚህ ቤት ራስ ክርስቶስ ነው። አሜን። እሺ ልጸልይ። አሜን። እጆቻችሁን ዘርጉ። ኦኬ አንቺ እሷ ቤት ይሁን እንጂ አንቺ የምትሆኚው በራስሽ ቤት ነው፣ በራስሽ ክፍል ነው። አዎ እሱ ቤት ውስጥ ወጋውት። አሜን። በጌታዬ በኢየሱስ ክርስቶስ ክብር ቤቱ አገባ። ክብር ቤቱ አገባ። ክብር ቤታችሁ ገባ። በኢየሱስም ክብር ቤታችሁ ገባ። ክብር ቤታችሁ ገባ። ክብር ቤታችሁ ገባ። ክብር ቤታችሁ ገባ። አሜን። ያዡ ይሄ ታምራት ነው። አሜን አሜን አሜን። በኢየሱስም ነገርሽ እንደተከናወነ ምልክቱ ነው። አሜን። ከየት ነው የመጣችሁት? ጅዳ ከኤርትራ። ነገርሽ ተለወጠ። አሜን ውብ ሆነ ነገርሽ። አሜን ተሰርቶ አልቆ ወጣ። አሜን ያንቺ ነገር ኢን ፕሮሰስ ሳይሆን ኦሬዲ አውትፑት ሆኗል። አሜን ያንቺ ነገር ኢትስ ደን አልቆ ተሰርቶ አሜን ኢትስ ኦሬዲ ያዝ ሆላዲቫ ይሁን ምንም ሳይጨመር እግዚአብሔር በራሱ ሰው መፍጠር ከሌለ ነገር ውስጥ የሌለን እንዳለ አድርጎ የሚጠራ ምን አድርጎ የሌለውን ምን አድርጎ የለም እኮ እንዳለ አድርጎ የሚጠራ ለሙታን ህይወትን ምን የሚያደርግ የሚሰጥ ኦሬዲ የሞተ እኮ ነው። ለሬሳ አንቀሳቀሳል። አንተ
ከጎን ያለው ሰው ዛሬ ሬሳ ይንቀሳቀሳል በለው። ሬሳ ይሆን አሁን ያንተ ቢዝነስ ይንቀሳቀሳል። አሜን። በቃ እግዚአብሔር ሬሳ ማንቀሳቀስ ይችላል። አያ ጁሳላ ኩቫኒ ትራፓሶ ብራዲ ማድሮቫኒ ያማሶ ተያዙ። ሁለታችሁ ተያዙ። አባት ሆይ በኢየሱስ ክርስቶስም ለዚህ ቤት ደስታ ስለምታበቃን እናመሰግናለን። አሜን። እናፍቃለሁ ልጅ አቅፈው እዚህ ቤት እናፍቃለሁ። አሜን። እስቲ እጆቻችሁን አንሱና እናፍቃለሁ በሉ። እናፍቃለሁ በሉ። አንተ ሰው ተከናውኖለት ማየት እናፍቃለሁ። እስቲ እጆቻችሁን አንሱ። እናፍቃለሁ። ትንቢት የመጣላቸው ሰዎች ሲጸንሱ ማየት እናፍቃለሁ። ሲወልዱ እናፍቃለሁ። ልጅ አቅፈው ሲንከባከቡ፣ ልጅ አቅፈው ሲጫወቱ እናፍቃለሁ። ወግ ሲያዩ እናፍቃለሁ። ቀንዴ ከፍ አለች፣ አፌም በጠላቶች ላይ ተከፈተ፣ ልቤም በእግዚአብሔር ጸና። የባሪያይቱን ውርደት ተመልክቷልና ምስኪኑን ከትቢያ ከአመድ ላይ ያነሳል፣ ካለቆች ከመኳንንት ጋር በዙፋን ያስቀምጣል። እናፍቃለሁ። አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነው። እናፍቃለሁ። አረ አንድ ሰው ጮሆ እናፍቃለሁ ይበል። ያንቺ ነገር ተሰርቶ ማየት እናፍቃለሁ። ከጎን ያለውን ሰው ንገረው፣ ያንተን ብልጽግና እናፍቃለሁ፣ ያንተን ቅባት እናፍቃለሁ። ንገሩልኝ እንጂ እናፍቃለሁ። እኔ ያልኳችሁን ብቻ አይደለም፣ ያንቺ ነገር ንገሯት እስቲ። እናፍቃለሁ። እግዚአብሔር ባርኮ እናፍቃለሁ። እግዚአብሔር አሳድጎ እናፍቃለሁ። ለምድር ስትተርፍ ማየት እናፍቃለሁ። የመጣልህ ትንቢት ሲፈጸም እናፍቃለሁ። ኢትዮጵያ ስትባረክ ማየት እናፍቃለሁ። እግዚአብሔር ሲጎበኘን ወራ ማታራ ላቦቦ ዳቦ ሲሆን አገሩ እናፍቃለሁ። ረሃብ ሲነሳ እናፍቃለሁ። ርዛት ሲነሳ እናፍቃለሁ። ምን ትናፍቃለህ ካላችሁኝ እነዚህ ሰዎች ተከናውነው እናፍቃለሁ። መውለድሽ አይቀርም። አሜን ሃሌሉያ። ሻካና ማዱራ ጋናስ ሼራ ባዶራ ካና ማዲራ ጋናስ መካኒቱ 7 ወለደች። ብዙ የወለደችው ደከመች ይላል። ይኸውልሽ እየደከሙ ሲሄዱ አንቺ እየጨመርሽ አሜን። በኢየሱስ ክርስቶስም ትዳራችሁ ሲሰራ ማየት እናፍቃለሁ። የተፋታችሁ ትዳራችሁ ሲመለስ ማየት እናፍቃለሁ። ነገር እየተቀየረልኝ ነው። አሁንም ይቀየራል፣ ለዘላለም ይቀየራል። ሻላባባባ እንደ መብረቅ ላይ የእግዚአብሔር ክብር አለ። በኢየሱስም በላችሁ ላይ ይወድቅባቸዋል። እጆቻችሁን ዘርጉ፣ ሁላችሁም ዘርጉ፣ ጸልዩ። በናዝሬቱ በጌታ በኢየሱስ ዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ። ጩና ውጣ ላፕሮዜትራ ፓሶ ፕራዲያልባው ሰባባባዞ ያባባባሶ ሪባባሶ ክራባ ፓ ዞማ ትራፓ ጩና ለቀቃት። ጩኸ ውጣ። አይቼዋለሁ። እላዋ ላይ እባብ ተጠምጥሞ በሌሊት እየመጣ ያሰቃያታል። የደት መንፈስ ጩና ውጣ። ጩኸ ውጣ። እጅሽን ከፍ አድርጊ። ሁለቱንም ኦርቶዶክስ ነሽ እኮ አንገትሽ ላይ ያለው ክር ይናገራል። እግዚአብሔር ያዳላል። እግዚአብሔር አዳላ። ኦርቶዶክስ ጴንጤ ብሎ ያዳላል። አዳላ። አንቺን የሰራሽ ማን ነው? እግዚአብሔር። የፈጠረሽ ማን ነው? እግዚአብሔር። አሁን ምን ተሰማሽ? በቃ ነገር ቀሎኛል። ላኮቫኒ ትራፓሶ ፕራዲያ ሌላ ነገር ታገስ ብትለኝ ምንሽ ናት? እህቴ ናት። እሺ አንቺስ? እኔ በጌታ ነኝ። በጌታ ነሽ? አዎ። እሺ ከፊት ነው ዛሬ የተቀመጣችሁት? ለመጀመሪያ ጊዜ ነው የመጣሁት። እኔ ጌታን ያገኘሁት አረብ ሀገር ነው። ከአረብ ሀገር ነው የመጣሽው? አዎ። በዩቲዩብ ነው በርምታዩ? አዎ ዩቲዩብ ላይ ሰብስክራይብ አድርጌ እከታተል ነበር። ትከታተያለሽ? ዩቲዩብ ላይ ያየሽው ነገር ሪል ነው። አሜን። እውነት ነው። እውነት ነው። የእህትሽ ቀንበር እዚህ ቤት ተሰበረ። አሜን። ፕሬዘንስ ቲቪ ቻናል ላይ ያንቺ እህት ቀንበር ተሰበረ። አሜን። እሺ ደስተኛ ነሽ? ጌታን ትቀበያለሽ? ኢየሱስ በይስቲ
ኢየሱሴ አመሰግናለሁ አመሰግናለሁ እወድሃለሁ እወድሃለሁ ታሪኬን ስለለወጥክ ታሪኬን ስለለወጥክ ቀንበሬን ስለሰበርክ ቀንበሬን ስለሰበርክ አመሰግናለሁ አመሰግናለሁ ዓለምን ሰይጣንን ስራውን ክጃለሁ አንተን ተቀብያለሁ ተቀብያለሁ ስሜን በህይወት መዝገብ ላይ ጻፍልኝ በኢየሱስ ስም አሜን የቤተሰባችሁ ቀንበር ተሰበረ አሜን መድኃኒት ወስደ ነበር እኔ እዛ ያለው ነው እንዴ እኔ ሳሌር ነው እንደዚህ ነው ምንድነው ያልኩት እላዋ ላይ ዘንዶ እላዋ ላይ ተጠምጥሞ ብዬ ምንድነው ያልኩት የእብደት መንፈስ እርግጠኛ ናችሁ ሰምታችኋል የእብደት መንፈስ ዛሬ ተሰብሯል የሰማ አምላክ ምን ያደርጋል ዘንድሮ በሉት የሰማ አምላክ የኔን ነገር ማከናወን ጀምሯል በዚህ አመት ነገር ይከናወናል የጀመርኩት ይከናወናል ያቀድኩት ይከናወናል ያየሁት በመንፈስ ይከናወናል በእኔ ላይ ያለው እጥፍ መንፈስ ባንተ ላይ ይምጣ ባንተ ላይ ይምጣ ከሱ ጋር ነሽ ባለቤቱ ነሽ እቺ እጆቻችሁን ዘርጉ ለነሱ ደግሞ ላኩቪኒኒኒ ሳምባራ ላቦቦ ኤላማማማማ ሶፕራ እግዚአብሔር በዚህ ሰው ስራ አለኝ ይለኛል ስራ አለኝ አለኝ ጌታ ስራ አለኝ በቃ ምሰራው ስራ አለኝ አለ አሜን አሜን ሬላ ዳና ክሪዛንቶ እጆቻችሁን ዘርጉና የእግዚአብሔር ቅባት በሉ ሃሌሉያ ባንተ ላይ መጣ የእግዚአብሔር ቅባት በሉት የእግዚአብሔር ቅባት ከሞን ቅባት በሉልኝ ቅባት የእግዚአብሔር ቅባት እሺ ይሄ ሰው ዛሬ ታሪኩ በሙሉ ይለወጣል አሜን ይኸውልህ እግዚአብሔር ለስራ ይፈልጋል አሜን አሜን አንተ ሚኒስተር ለማድረግ እግዚአብሔር ለማገልገል ራስን ትሰጣለህ yes ትሰጣለህ አው መሻት ነው አው አሁን እየሰራ ነው ታገለግለው አሁን ሙሉ ለሙሉ ስራ የሚያስለቅቅ ቅባት እየመጣ ነው ሃሌሉያ እግዚአብሔር ከፈለገ ብዙ ጊዜ አገልግሎትን እኔ ሸሻለሁ ትሸሻለህ ወዴትም መሄድ የለም ዛሬ ለሳንቶ ተይዛል ዮ አገር የሚያስለቅቅ ቅባት መጥቶባል ላዛኮቶ ስራ አይደለም አገር የሚያስለቅቅ ቅባት መጥቶበታል አሜን 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 ይኸውላችሁ እስቲ እጆቻችሁን ዘርጉ አንዳንዶቻችሁ ስፍራችሁን የሚያስለቅቅ ቅባት ይመጣል አሜን ከያዛችሁት ነገር የሚበልጥ መጎናጸፊያ ላያችሁ ላይ ይወድቃል አሜን እጆቻችሁን ዘርጉና በዚህ ሰው ላይ አሁን ቃል አውጡበት መጀመሪያ ተምትገባው ሱማሌ ነው ሱማሌ ትገባና ከሱማሌ ወደ ካናዳ ትሄዳለህ ሪዛኮቶ ፕሬቫ I received in the name of Jesus የጠፋብ ሞገስ ይሁን የጠፋብ ጸሎት ይሁን የጠፋብ መንፈሳዊ ልምምዶች ይሁኑ የጠፋብ ከእግዚአብሔር ጋር ያለ ጣፋጭ ህይወት ይሁን የጠፋብ ነገር ምንድነው ዛሬ የጠፋባችሁ ተገኝተዋል የጠፉት አህዮች ምን ብለዋል በኢየሱስ ስም ቢዝነሳችሁ የሆነ ነገራችሁ ሉዝ ያደረጋችሁ ሰዎች መልእክት አለኝ ነገራችሁ የወደቀባችሁ ሰዎች መልእክት አለኝ የናንተ አህያ ተገኝቷል አህያው ተገኝቷል አሜን ከጎን ያለው ሰው ከዚህ ስትወጣ በሉት የጠፋው ተገኝቷል ተብሎ ይደወላል የሰማ አምላክ ምን ያደርጋል አንቺን በበሽታ ባንቺ ላይ የዘመተ በአጣዳፊ ሁኔታ ለሞት የሚያበቃ በሽታ ነው ማየው አንቺ ላይ ከማጋር የመጣችው ብቻሽን ይኸውልሽ አጣዳፊ የሆነ ባንቺ ላይ የወጣውን የሞተን አዋጅ ዛሬ አሜን ጤንነትሽ መከናወኑን አውጅብሻለሁ አሜን አትሞቺም በህይወት ትኖሪያለሽ አሜን አትሞቺም ቁሚ አሜን አትሞቺም በህይወት ትኖሪያለሽ አሜን አትሞቺም በህይወት ትኖሪያለሽ አሜን አትሞቺም በህይወት ትኖሪያለሽ አሜን የጌታን ማዳን አሜን ኢየሱስ ልክ አንቺን በመንፈሴም እንደማይታቀልሽ ሆስፒታል ግሉኮስ ተሰክቶልሽ ምናምን እዚህ ጋር የሆነ የምትተነፍስበት ነገር ተደርጎ ልክ ነው አሜን አሜን አንቺን ያጣደፈሽ ክፉ ዛሬ በኢየሱስ ስም ተወጋ አሜን
ብቻሽን የመጣሽው? ብቻዬን። ያምሻል? አዎ አፍንጫዬን ያምሻል። አፍንጫሽን ያምሻል? አዎ። እንዲህ ሆስፒታል አስተኝቷት ዶክተሮች ከቧት አጣዳፊ የመጣውን አጣድፈን አባረር ነው። አሜን። የሰማ አምላክ ውጭ ያላችሁ እስቲ አሜን ብለዋ። ካላቦስ ፓራላዲያስ የሰማ አምላክ ምን ያደርጋል? እኛም ባሪያዎቹ ተነስተን ለገምተኛ መንፈስ፣ ኋላ ቀር መንፈስ፣ ይሄ ባህላዊ መንፈስ፣ አስሮ ሰፈር የሚያስቀር መንፈስ በኢየሱስም ከናንተ ላይ ዛሬ ወደቀ። አንተ ሰፈር ባላ አይደለም፣ እግዚአብሔር በፈጠረ ልክ ነህ። አሜን። በኢየሱስም ከሰፈር ልጅ ትለያለህ። ከጎን ያለውን ሰው ከጓደኞች የሚለይ ቅባት መጣ በለው። አብረው ካደጉት አብረው ከዋሉት ከሰው የሚለይ አንተን ይዞ የሚሄድ የንስር ክንፍ በኢየሱስም ከዚህ ቀን ጀምሮ አይንሽ ተቀየረ። ሰው የሚያየውን ሳይሆን ከዚህ በኋላ ከግንቡ ጀርባ ምን እንዳለ፣ ከተራራው ጀርባ ምን እንዳስቀመጡ የሰማይ አምላክ ምን ያደርጋል? ፎቅ ላይ ያላችሁ ጩና የሰማይ አምላክ ያከናውናል በሏ። እኛም ባሪያዎቹ ምን እንላለን? የሥራ ጊዜ ነው። አሜን በሏ። ይሄ የእግዚአብሔር የሥራ ጊዜ ነው። ለእግዚአብሔር ምንድነው? ይሄ የወሬ ጊዜ አይደለም። ይሄ የምናንቀላፋበት ጊዜ ሳይሆን ከእንቅልፋችን የምንነሳበት የወሬ ዘመን አይደለም። በጌታ በኢየሱስም ነገራችሁ ይወጣል። ከፍ እያለ ይሄዳል። እየጨመረ ሕያው እግዚአብሔር ምስክሬ ነው። ይሄ ክብር ያገኘው ሰው ነብይ ነው የሚሆነው። ይሄ ክብር ያገኘው ሰው ታሪኩ በሙሉ የሚቀየርለት ነው። ሆነ በይስቴ ይኸውልሽ። አሜን። ሆነ በይ። ሆነ። ከማን ጋር ነው የመጣችው? ከባለቤቴ ጋር ነው። ወሻ ካና ማለት ቁም። ጠጋ በል። ኢየሱስ በሉ። ኢየሱስ እዚህ ቤት ገባ። እግዚአብሔር ልጅ እሰጣቸዋለሁ እያለኝ ነው። የነሱ ጉዳይ ዛሬ ተከናወነ። የደስታዋ ቀን ነው። አትያዛት። የደስታዋ ቀን ነው። ልቀቃት። ኢየሱስ ጌታ ነው። ለምን አሜን አትልም? አሜን። በታምራት ታምናለህ? አዎ አምናለሁ። በታምራት ታምናለህ? አምናለሁ። ይኸውልህ ስንት ልጅ ነው ያላችሁ? ልጆች የሉንም። ልጆች የሉንም። የሏቸውም። ያንቺ ነገር እየጨመረ ነው የሚሄደው። በጌታዬ በኢየሱስም ነገርሽ እየበለጠ ነው የሚሄደው። እጆቻችሁን አንሱ። ላኮትሮፖ በትክክል የእግዚአብሔር ድምጽ አሁን ተናግሮኝ ልጅ እንደሌላቸውና ልጅ እንደሚወልዱ ከተናገረኝ በትክክል ከተናገረኝ ሕያው እግዚአብሔር እዚህ ቤት አለ። ሕያው እግዚአብሔር እዚህ ቤት አለ። በሚራክል የሚያምን አሜን ይበላ። አሁን እነሱ በእድሜ መውለድ አይችሉም። ባልየው ጋር ነው ያለው ችግሩ። መውለድ አይችሉም። በሚራክል ግን ይወልዳሉ። ማይክ ስጠው። ብራዘር ተመርምራችኋል? ያ እኔ ተመርምሬ የሆነ ጄኔቲካል ቁጥር ያንሳል ብለው ያንተ ና እየጨመረ ነው የሚሄደው። እሳቱ እየጨመረ ነው። ያንቺ ነገር እየጨመረ ነው። የመጣው መልእክት አላቅም። አንድን ሰው ይዞ ትሄዳል። አሜን ስትሉ ይሆናል። አሜን ካላችሁ ይሳካል።
አንድ አሜን የእናንተን ታሪክ ይለውጣል። አሜን ብሎ ያፈረ የለም የሚል አሜን ይበላ። ዘሎ አንድ ሰው አሜን ይበላኛ። ይጨምርና እንደገና አሜን ይበላኛ። የሰማይ አምላክ ምን ያደርጋል? ያከናውናል ብለዋ። ያከናውናል ብለዋ። ነገር ሁሉ በድምር አይመጣም፣ በታምራትም ይመጣ። ያንተ ምን አነሳሉ? ጀስት ስፐርም ነምበር አነሰ። ስፐርም ነምበር አነሰ። ያንተ አንሷል። ስለዚህ መውለድ አትችልም ነው። ልጸልይ አሁን። ሁሉን ታደርግ ዘንድ ቻይነ ሐሳብ በጌታዬ በኢየሱስ ስም አሁን ከአባቴ ጋር ተመካክሬ ነው የተነሳሁት። የእናንተ ነገር እየጨመረ ይሄዳል። ምን እንዳለ ሰምታችኋል? አባታችን ምን እንዳለ ሰምታችኋል? ልጆች የሉኝም እኮ ነው ያለው። ልጅ አይደለም ያለው። እሱ ራሱ እኮ ገብቶታል። ዛሬ ልጆቻችሁን አስመለስኩ። አሜን። ቁሙ፣ ባልና ሚስት ቁሙ። ሁሉ ሰው እጆቹን ይዘርጋ። እጆቹን ይዘርጋ። መንፈስ ገባብኝ፣ በእግሮቼም አቆመኝ። በኢየሱስ ስም ልጅን እየፈጠረ ነው አሁን አንቺ ውስጥ። ልጅ ማህፀንሽን እየፈወሰ ማህፀንሽን እየፈወሰ አሜን። ዛሬ አሜን። ሃሌሉያ ሃሌሉያ። ሪሲቭ። የተወደዱ ልጆችሽን ያዥ። የተቀቡ ልጆችን ያዝ። ይሆንልህ፣ ይከናወንልህ፣ ይሁንላችሁ። እስቲ ያዝ 7 ወር 8 ወር ያዝ 9 ወር ያዝ